ሰላም ሰላም፣ እንዴት ናችሁ? ውድ የሂድሪን አካዳሚ ቤተሰቦች ወደ ሂድሪን አካዳሚ እንኳን በደህና መጣችሁ እያልኩ ዛሬ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 2 እንማማራለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ እንድታደርጉ አሳስባለሁኝ። ወደ ዛሬው ቶፒክ እንገባለን። ዛሬ የምናየው ቻፕተር 2 ነው። ቤዚክ ኮንሰፕትስ ኦፍ ሎጂክ። በዚህ ቻፕተር ስር 4 ሌሰኖች አሉ። እነሱንም እያንዳንዳቸውን እናያለን ማለት ነው። ቤዚክ ኮንሰፕትስ ኦፍ ሎጂክ አርጊውሜንት፣ ፕሪሚስ ኤንድ ኮንክሉዥን። የሎጂክን ቤዚክ ኮንሰፕቶች የምናይ ይሆናል። ሚኒንግ ኦፍ ሎጂክ፣ የሎጂክን ትርጉም እኔ እስቲ ኤቲሞሎጂካሊ the term logic is derived from Greek word logos which means reason, thought, principle, law, etc. ኤቲሞሎጂካሊ ሎጂክ የሚለው ቃል የመጣው ሎጎስ ከሚለው የግሪክ ቃል ትርጓሜውም reason, thought, principle, law ማለት ነው። Logic is generally defined as philosophical science that evaluates arguments. ሎጂክ ማለት ፊሎሶፊካል ሳይንስ ሲሆን ምንድነው የሚያደርገው? አርጉሜንቶችን ኢቫሉዌት ያደርጋል ወይም ይገመግማቸዋል ማለት ነው። ፐርፐዝ ኦፍ ሎጂክ፣ የሎጂክ ፐርፐዙ ምንድን ነው? እያንዳንዱ ነገር የምናደርገው ፐርፐዝ አለው እና ሎጂክም የራሱ የሆነ ፐርፐዝ አለው። The primary task of logic is to set up criteria for distinguishing good arguments from bad ones. የሎጂክ የመጀመሪያ ስራው ምንድነው? ጥሩ አርጉሜንቶችን ከመጥፎ አርጉሜንቶች እንድንለይ ክራይቴሪያዎችን ማዘጋጀት ነው፣ ሴት አፕ ማድረግ ነው። አንድን አርጉሜንት ይህ አርጉሜንት ጥሩ ነው፣ ይህኛው ደግሞ መጥፎ ነው ብለን እንድንላይ ክራይቴሪያዎችን ያዘጋጅልናል ማለት ነው። ይህ የሎጂክ የመጀመሪያው ፕራይመሪ ታስክ ነው፣ የመጀመሪያው ታስክ ነው ማለት ነው። The purpose or objective of logic is to test, evaluate and analyze arguments of one's own and arguments of others. የሎጂክ ፐርፐዙ ወይም አላማው ምንድነው? የአንድን ሰው የራስን ወይም የሌላን ሰው አንድ ሰው ያቀረበውን አርጊውሜንት ወይም እኛ ያቀረብነውን አርጊውሜንት አናላይዝ ማድረግ፣ ቴስት ማድረግ፣ ኢቫሉዌት ማድረግ ነው። ምን ያክል አርጊውሜንቱ ዋጋ እንዳለው ወይ ምክንያታዊነት አለው የሚለውን እንድናውቅ ይረዳናል። አላማው ይሄ ነው የሎጂክ። ሌላው ምንድነው? ቱ ኢንክሪዝ ኮንፊደንስ ኦፍ አርጊዌርስ፣ የአርጊዌሮችን ኮንፊደንስ ከፍ ለማድረግ፣ በራስ መተማመናቸውን ከፍ ለማድረግ ነው የሎጂክ አንዱ ፐርፐዝ። ምክንያቱም አርጉሜንትን እንዴት አናላይዝ ማድረግ እንዳለባቸው፣ እንዴት ኢቫሉዌት ማድረግ፣ አንድ ጥሩ አርጉሜንት ምን ምን ነገሮችን ይይዛል የሚለውን ስለሚያውቁ፣ ስለዚህ አርጉዌሮች ምን ይሆናሉ ማለት ነው? በራሳቸው ይተማመናሉ ማለት ነው። የሎጂክ አንዱ ዓላማ ይሄ ነው ማለት ነው። ሎጂክ ኢዝ the science of those principles, laws, rules and methods in which the mind of man in its thinking must follow for accurate and secure treatments of the truth. ሎጂክ ማለት ሳይንስ ነው። እሱ ምንድነው የሚያደርገው? የሰው ልጅ ጭንቅላት ለሚያስባቸው ነገሮች መከተል አለበት፣ አንድን ነገር እውነት ነው ብሎ ትሪት ለማድረግ መከተል አለበት ብሎ የሚያስባቸውን መሪዎች፣ ህጎችን እና ሜቶዶችን ምን ያደርጋል ማለት ነው? እነዛን የያዘ አንድ ሳይንስ ነው ማለት ነው። in other words logic is the study of methods for evaluating arguments. በሌላ ቋንቋ ወይም በሌላ ቃል ሎጂክ ማለት የአርጊውሜንትን አንድን አርጊውሜንት እንዴት ኢቫሉዌት እንደምናደርግ ሜቶዶቹን
የሚያጠና ሳይንስ ነው ማለት ነው። ሎጂክ ማለት አንድን አርጊሜንት እንዴት ኢቫሉዌት እንደምናደርግ እንዴት እንደምንገመግም የሚያጠና ሳይንስ ነው ማለት ነው። the meaning of argument ማለት ምን ማለት ነው? In logic, argument is a group of statements in which one premise provides support to believe in another conclusion. በሎጂክ አርጊውሜንት ማለት የአረፍተ ነገሮች ስብስብ ሆኖ አንደኛው በሌላኛው ላይ እንድናምን ምክንያት የሚያቀርብ ነው። አንድ መደምደሚያ ሀሳብ አለ። ከዚያ ሌሎቹ ደግሞ እሱ ላይ እንድናምን ያንን መደምደሚያ ሀሳብ እንድንቀበል ያንን መደምደሚያ ሀሳብ የሚደግፉ ወይም የሚያብራሩ ናቸው። Analyzing argument is important to distinguish premises from conclusion. አርጊሜንትን አናላይዝ ማድረግ መተንተን መመርመር ፐርሚስን ከኮንክሉዥን እንድንለይ ያደርጋል ማለት ነው። The reasoning process expressed by argument is said to be inference. Sometimes it is used alternatively with term argument. ለአርጊሜንት የምንጠቀመው የሪዘኒንግ ፕሮሴስ ምክንያት የምናቀርብበት ሂደት ኢንፍሉዌንስ ይባላል። ይህም አንዳንድ ጊዜ ከአርጊሜንት ጋር እንደ አርጉሜንት ልንጠቀም እንችላለን ማለት ነው። ማለት ቃሉን ኢንፍሉዌንስ የሚለውን ቃል አርጊሜንት የሚለውን ቃል ተክቶ ልናገኝ እንችላለን በአንዳንድ አጋጣሚዎች። ፐርሚስ ማለት ምን ማለት ነው? ፐርሚስ እና ኮንክሉዥን ለአርጊሜንት በጣም ሁለት ወሳኝ ነገሮች ናቸው። ፐርሚስ ማለት ምን ማለት ነው? ፐርሚስ is the statement which provides the reason or evidence for believing the truth of the conclusion. ፐርሚስ ማለት በኮንክሉዥን በቀረበው መደምደሚያ ሀሳብ እንድናምን ምክንያት የሚያቀርብ ማስረጃ የሚያቀርብ አረፍተ ነገር ወይም አረፍተ ነገሮች ናቸው። የሆነ የቀረበ ሀሳብ አለ። በዛ ሀሳብ ላይ እንድናምን መረጃዎችን የሚያቀርቡ ደግሞ ሌሎች አረፍተ ነገሮች አሉ። እነዚህ አረፍተ ነገሮች ፐርሚስስ ይባላሉ። It is the statement on the basis of which the conclusion is affirmed. እነዚህ ፐርሚሶች ወይም እነዚህ ስቴትሜንቶች ምንድነው የሚያደርጉት? ኮንክሉዥኑን የማጽደቅ ስራ ወይም የማረጋገጥ ስራ ነው የሚሰሩት። የቀረበውን ኮንክሉዥን እንድናምን ማስረጃ ወይም ማረጋገጫ ያቀርባሉ ማለት ነው። ልክ እንደሆነ እንድናጸድቅ መረጃዎችን ያቀርቡልናል ማለት ነው። ዋናው ይህ ነው ዓላማው። ስለ አርጉሜንት ስናጠና ሌላኛው ወሳኝ ቃል ምንድነው? ኮንክሉዥን ነው። Conclusion is a statement that is claimed to follow from premises. It is a statement that is affirmed on the basis of the premise. ኮንክሉዥን ማለት ደግሞ በፐርሚስ የቀረበው ሀሳብ ማለት የዛ ፐርሚስ ላይ የቀረቡ ሀሳቦች ማጠቃለያ ወይም መደምደሚያው ነው። ስለዚህ ያ ኮንክሉዥን ምንድነው? በፐርሚሶች የተረጋገጠው ዋናው መደምደሚያው ሀሳብ ማለት ነው። ጀስት ኮንክሉዥን ማለት ራሱ ቃሉ ራሱ መደምደሚያ ማለት ነው። ስለዚህ በዛ በፐርሚሶች ላይ የተብራራው ሀሳብ መደምደሚያው ኮንክሉዥን ይባላል። ስቴትመንት ኦር ፕሪፖዚሽን ስቴትመንት ኢዝ ኤ ሴንቴንስ ዛት ኢዝ ኤዘር ትሩ ኦር ፎልስ በት ኖት ቦዝ። ስቴትሜንት ወይም ፕሮፖዚሽን ማለት አረፍተ ነገር ሆኖ አረፍተ ነገሩን እውነት ወይም ሐሰት ልንል የምንችለው ግን ሁለቱም መሆን የለበትም። በአንድ ጊዜ ሁለቱንም መሆን የለበትም። እነዚያ ሐሳቦች ስቴትሜንት ወይም ፕሮፖዚሽን እንላለን። A sentence is used to assert or deny something and evaluated as true or false. ፕሮፖዚሽን የምንለው አንድን ሐሳብ ደግፎ ወይም ተቃውሞ የሚቀርብ ሲሆን ደግሞ እውነት ወይም ሐሳቡ እውነት ነው ወይም ሐሰት ነው ብለን ኢቫሉዌት ማድረግ ወይም መገምገም የምንችለው ነው ማለት ነው። አረፍተ ነገር ሆኖ እውነት ወይም ሐሰት ማለት የምንችለው ስቴትሜንት ወይም ፕሮፖዚሽን ነው። This type of sentence is called declarative sentence.
እሺ ምሳሌ እኔ ሐዋሳ ኢዝ የካፒታል ሲቲ ኦፍ ትግራይ ሪጅን። ሐዋሳ የትግራይ ክልል ዋና ከተማ ናት ቢባል ይህ ሐሰት ነው። ኢትዮጵያ ኢዝ ኢንዶድ ዊዝ ቫሪየስ ሄሪቴጅስ። ኢትዮጵያ በተለያዩ ቅርሶች የታደለች ሀገር ናት። ይህ እውነት ነው። ስለዚህ እነዚህን ከላይ የቀረቡትን ሁለቱንም ኤግዛምፕሎች እውነት ነው ወይም ውሸት ነው ማለት እንችላለን። ስለዚህ እነዚህ ሁለቱም ከላይ የቀረቡ ሴንቴንሶች ምንድን ናቸው ማለት ነው? ስቴትሜንት ወይም ፕሮፖዚሽን ናቸው ማለት ነው። ደግሞ ትሩዝ ቫሉዋቸው የመጀመሪያው ሐዋሳ ኢዝ ዘ ካፒታል ሲቲ ኦፍ ትግራይ የሚለው ሐዋሳ የትግራይ ክልል ካፒታል ሲቲ አይደለም። የትግራይ ክልል ካፒታል ሲቲ ምንድን ነው? መቀሌ ነው። ስለዚህ ይሄ ሐሰት ነው ማለት ነው። ትሩዝ ቫሊዩ ምንድን ነው? ፎልስ ነው። ሁለተኛው ደግሞ ኢትዮጵያ በተለያዩ ቅርሶች የታደለች ሀገር ነች የሚለው ይህ ምንድን ነው? ትሩዝ ቫሊዩ እውነት ነው ማለት ነው። ኖት ዛት ኦል ስቴትሜንትስ አር ሴንተንስስ በት ኖት ኦል ሴንተንስ አር ስቴትሜንትስ። ሁሉም ስቴትሜንቶች ሴንተንስስ ናቸው፣ ግን ሁሉም ሴንተንሶች ስቴትሜንት አይደሉም። ሁሉም ሴንተንሶች አረፍተ ነገር ናቸው፣ ግን ሁሉም አረፍተ ነገር ስቴትሜንት ወይም ፕሮፖዚሽን አይደለም። ለምሳሌ እውነት ሐሰት ብለን ማንመልሳቸው አረፍተ ነገሮች አሉ። እነዚያ ስቴትሜንት አይደሉም። እዚህ ጋር ምሳሌ እኔ ሃው ኦልድ አር ዩ፣ ስቶፕ ቺቲንግ፣ ሌትስ ጎ ሌክ ላንገኖ ቱዴይ፣ ወደ ላንገኖ ሐይቅ እንሂድ፣ እድሜህ ስንት ነው፣ መኮረጅ አቁም እና ሌሎችም ምክር፣ ጥያቄ፣ ትዕዛዝ እነዚህ ሴንተንስ ናቸው፣ ግን ስቴትሜንት ሊሆኑ አይችሉም። አዎ ወይም አይደለም ብለን ልንመልስ አንችልም እነዚህን። ስለዚህ እነዚህ ስቴትሜንት መሆን አይችሉም ማለት ነው። እሺ ሪኮግናይዚንግ ፕሪሚስ ኤንድ ኮንክሉዥን። ፐርሚሶችን እና ኮንክሉዥንን እንዴት እናውቃለን? እንዴት ለይተን ልናውቅ እንችላለን? there are two ways to identifying conclusion and premises። ፐርሚሶችን እና ኮንክሉዥኖችን የምንለይበት ሁለት መንገድ አለ። የመጀመሪያው ምንድን ነው? ዩዚንግ ኢንዲኬተር፣ ኢንዲኬተሮችን በመጠቀም ልንለያቸው እንችላለን። ኮንክሉዥን ፎሎስ ፍሮም ኮንክሉዥን ኢንዲኬተር ኤንድ ፐርሚስስ ፎሎስ ፍሮም ፐርሚስ ኢንዲኬተር። ኮንክሉዥኖች ኮንክሉዥን ኢንዲኬተሮችን ተከትለው ይመጣሉ። ፐርሚሶች ደግሞ ፐርሚስ ኢንዲኬተሮችን ተከትለው ይመጣሉ ማለት ነው። ይህ እንዴት እንደሆነ በኋላ በምሳሌ ስናይ ግልጽ ይሆንላችኋል። ሜር ኦከራንስ ኦፍ ኢንዲኬተርስ ኢዝ ኖት ጋራንቲ ፎር ኤግዚስተንስ ኦፍ አን አርጊውሜንት። አንዳንድ ጊዜ ደግሞ ፐርሚስ ኢንዲኬተሮችን ስላየን ብቻ ይሄኛው ፐርሚስ ነው ይሄ አርጊውሜንት ነው ማለት አንችልም። ለምሳሌ ሲንስ 1991 ኢትዮጵያ ሃዝ አዶፕትድ ኤትኒክ ፌዴራሊዝም። እዚህ ጋር ሲንስ የምትለዋ ቃል ፐርሚስ ኢንዲኬተር ነች፣ ግን እዚህ ጋር ይህ ሀሳብ አርጊውሜንት አይደለም። ስለዚህ ይህን ኮንክሉዥኑ ይሄ ነው፣ ፕሪሚሱ ይሄ ነው ብለን ከዚህ አናላይዝ የምናደርገው ወይም ሪኮግናይዝ የምናደርገው ነገር የለም። ስለዚህ የኢንዲኬተሮች መኖር ብቻውን ኮንክሉዥን አለ ፐርሚስ አለ እንድንል አያደርገንም ማለት ነው። እሺ የተወሰኑ ፐርሚስ ኢንዲኬተሮችን እና ኮንክሉዥን ኢንዲኬተሮችን እኔ ሲንስ as indicated by, because, for, in that, may be inferred from, as given እያለ ይቀጥላል። እነዚህ ሁሉም ፐርሚስ ኢንዲኬተሮች ናቸው ማለት ነው። በዚህ በኩል የተጻፉት ደግሞ therefore, wherefore, accordingly, hence እያለ እስከታች ያለው ሙሉ የኮንክሉዥን ኢንዲኬተሮች ናቸው ማለት ነው። እነዚህ ብቻ ሳይሆኑ እነዚህ ዋና ዋናዎቹ ናቸው። እዚህ ደግሞ ሁለት ሀሳቦችን ልንገራችሁ በደንብ ስሙ። ኮንክሉዥን ካምስ ኔክስት ቱ ኮንክሉዥን ኢንዲኬተር ኤንድ ቢፎር ፐርሚስ ኢንዲኬተር። ኮንክሉዥኖች
ኮንክሉዥን የሚመጣው ከኮንክሉዥን ኢንዲኬተር ቀጥሎ ወይም ከፐርሚስ ኢንዲኬተር በፊት ነው። ኮንክሉዥን ሊመጣ የሚችለው ከኮንክሉዥን ኢንዲኬተር በኋላ ወይም ከፐርሚስ ኢንዲኬተር በፊት ነው። እናም ደግሞ ፐርሚስ ካም ኔክስት ቱ ፐርሚስ ኢንዲኬተር ኤንድ ቢፎር ኮንክሉዥን ኢንዲኬተር። እንደዛውም ደግሞ ፐርሚስም ሊመጣ የሚችለው ከፐርሚስ ኢንዲኬተር ቀጥሎ ወይም ከኮንክሉዥን ኢንዲኬተር በፊት ነው ማለት ነው። እሺ ይህን በምሳሌ እናያለን ግልጽ እንዲሆንላችሁ። ኦል ስቱደንትስ ኦፍ ዚስ ክላስ አር ክሊቨር። ዮሴፍ ኢዝ ስቱደንት ኦፍ ዚስ ክላስ ዜርፎር ዮሴፍ ኢዝ ክሊቨር። እዚህ ጋር ሁለት ፐርሚሶች እና አንድ ኮንክሉዥን አለ። ሁለቱም ፐርሚሶች እነዚህ ሁለቱ ምንድን ናቸው? ፐርሚስ ናቸው። ኦል ስቱደንትስ ኦፍ ዚስ ክላስ አር ክሊቨር የሚለውና ዮሴፍ ኢዝ ስቱደንት ኦፍ ዚስ ክላስ የሚለው። ኮንክሉዥን ደግሞ ዮሴፍ ኢዝ ክሊቨር የሚለው ደግሞ ምንድን ነው ማለት ነው? ኮንክሉዥን ነው ማለት ነው። ይህ ዜርፎር የሚለው ቃል ደግሞ ኮንክሉዥን ኢንዲኬተር ነው። ኮንክሉዥንን ቀጥሎ የሚመጣው ኮንክሉዥን እንደሆነ የሚያሳይ ቃል ነው ማለት ነው ዜርፎር። ሌላው ምሳሌ ደግሞ ሂ ስኮርድ ኤፍ ግሬድ። ሂ ስኮርድ ኤፍ ግሬድ ሲንስ ፐርሚስ ኢንዲኬተር ነች። ሲንስ ሂ ዲድንት ስቴዲ ሃርድ። እዚህ በተለያየ ቀለም ያደረግኩት እንድትለዩ ነው። እሺ ምንድነው ይሄኛው? ምንድነው? ፐርሚስ ነው። ይሄኛው ፐርሚስ ነው። ይሄኛው ደግሞ ኮንክሉዥን ነው። እና እሺ ስለ ፐርሚስ ፐርሚስ ካም ቱ ኔክስት ቱ ፐርሚስ ኢንዲኬተር ኤንድ ቢፎር ኮንክሉዥን ኢንዲኬተር። ፐርሚስ ሊመጣ የሚችለው ከኮንክሉዥን ኢንዲኬተር በፊት ወይም ከፐርሚስ ኢንዲኬተር በኋላ ነው ይላል። እዚህ ጋር ሁለት ፐርሚሶች አሉ። እዚህ ጋር ያሉ ሁለት ፐርሚሶችን ስናይ አንደኛው ይሄ ኮንክሉዥን ኢንዲኬተር ነው ብለናል። ይህኛው ፐርሚስ ኢንዲኬተር ነው ብለናል። ስለዚህ እዚህ ጋር ምንድነው የሆነው? ከኮንክሉዥን ኢንዲኬተር በፊት ነው የመጣው ማለት ነው። እዚህኛው ጋር ደግሞ ከፐርሚስ ኢንዲኬተር በኋላ ነው የመጣው ማለት ነው። ስለዚህ ፐርሚሶች ከኮንክሉዥን ኢንዲኬተር በፊት ወይም ከፐርሚስ ኢንዲኬተር በኋላ ፐርሚስ ኢንዲኬተርን ተከትለው ነው የሚመጡት። የኮንክሉዥኑንም ሀሳብ እኔ ኮንክሉዥን ካምስ ኔክስት ቱ ኮንክሉዥን ኢንዲኬተር ኤንድ ቢፎር ፐርሚስ ኢንዲኬተር። ኮንክሉዥን ይኸው እዚህ ጋር ይሄኛው ነው ኮንክሉዥን። ሁለተኛው ላይ ደግሞ ኮንክሉዥን እዚህ ጋር አለ። ይህ ሀሳብ ኮንክሉዥን ነው። እዚህ ጋር ምንድነው የምለው? ኮንክሉዥን ከኮንክሉዥን ኢንዲኬተር በኋላ። እዚህ ጋር ኮንክሉዥን ኢንዲኬተር ምን የሚል ቃል ነው? ዜርፎር የሚል ቃል ነው። ስለዚህ ኮንክሉዥን ከኮንክሉዥን ኢንዲኬተር በኋላ። እዚህ አያችሁ ዮሴፍ ኢዝ ክሊቨር የሚለው ሀሳብ ከዜርፎር ከሚለው ሀሳብ ቀጥሎ ነው የመጣው። እዚህ ደግሞ ሂ ስኮርድ ኤፍ ግሬድ የሚለው ሲንስ ከሚለው በፊት ነው የመጣው። ሲንስ ምንድን ነው? ፐርሚስ ኢንዲኬተር ነው ማለት ነው። ስለዚህ ጠቅላላ ስናደርገው ኮንክሉዥን ከኮንክሉዥን ኢንዲኬተር በኋላ ወይም ከፐርሚስ ኢንዲኬተር በፊት ነው ማለት ነው የሚመጣው። እሺ አንድን ሀሳብ ኮንክሉዥን መሆኑን ወይም ፐርሚስ መሆኑን የምንለየው በሁለት መንገድ ነው ብለናል። ሁለተኛው ደግሞ ምንድን ነው? ዩዚንግ ኢንፈረንሻል ክላይም። ኢንፈረንሻል ክላይም ማለት የሴንተንስሱን አጠቃላይ ሁኔታውን በማየት ማለት ነው። ኢት ኢምፕላይስ ባይ ስቴቲንግ ኔቸር ኦፍ ስቴትሜንትስ ኦር ስቴትሜንትስ ዛት ሰርቭ አስ ኤቪደንስ ኦር ስቴትሜንት ስቴትድ አስ ዘ ፋይናል አሰርሽን። ሁለተኛው መንገድ ምንድን ነው? ስቴትሜንቶቹን በማየት ስቴትሜንቶቹን በማጥናት ፐርሚስ ወይም ኮንክሉዥን መሆናቸውን ማወቅ እንችላለን። አርጊሜንቶቹን ስናጠና አንድ ስቴትሜንት አንድን ሀሳብ ዲፋይን የሚያደርግ ከሆነ ወይም ስለ አንድ ነገር ኤቪደንስ የሚያቀርብ ከሆነ ያን ፐርሚስ እንደሆነ እናውቃለን ማለት ነው። ወይም እነዛ የቀረቡ ኤቪደንሶችን ተጠቅሞ ያንን ሀሳብ
ጭብጡን የሚነግረን ከሆነ ወይም ፋይናል ውጤቱን መደምደሚያውን የሚነግረን ከሆነ ደግሞ ይሄኛው ኮንክሉዥን መሆኑን እንረዳለን ማለት ነው። If sentence is given as the main point of the argument or as closing statement, it is conclusion. ስቴትሜንቱ የተሰጠን እንደ ዋና ነጥብ ወይም እንደ መዝጊያ ወይም እንደ መደምደሚያ ከሆነ ይህ ሀሳብ ምንድን ነው ማለት ነው? ኮንክሉዥን ነው ማለት ነው። On the other hand, if the sentence is taken as information, reason or evidence, it is premise. በሌላ በኩል ደግሞ ሴንተንስሱን የተጠቀምነው እንደ ኢንፎርሜሽን ለኮንክሉዥኑ እንደ መረጃ እንደ ምክንያት ወይም እንደ ማስረጃ ከሆነ የተጠቀምነው ያ ሴንተንስስ ምንድን ነው ማለት ነው? ፐርሚስ ነው ማለት ነው። ለኮንክሉዥን መረጃ የሚያቀርብ ከሆነ ፐርሚስ እንደሆነ እናውቃለን። ይህን የምናደርገው ስቴትሜንቱን ወይም የቀረቡ ስቴትሜንቶችን ኔቸራቸውን ወይም አገላለጻቸውን በማየት በማንበብ ነው ማለት ነው። እሺ ኤግዛምፕል እኔ women of rural society are not empowered. The majority of them lack education, opportunity and equal access to resources. በዚህ አርጊሜንት ላይ ኮንክሉዥን ኢንዲኬተርም ሆነ ፐርሚስ ኢንዲኬተር የለም ማለት ነው። ስለዚህ በኢንዲኬተር ይህኛው ፐርሚስ ነው ይህኛው ኮንክሉዥን ነው ማለት አንችልም። ስለዚህ ምንድነው የምናደርገው? ኢንፈረንሻል ክሌም ነው ማለት ነው የምንጠቀመው። ኢንፈረንሻል ክሌም ማለት ደግሞ የሴንተንስሱን አወቃቀር አይተን ወይም የሴንተንስሱን አይተን ይህኛው ፐርሚስ ነው ይህኛው ኮንክሉዥን ነው ብለን መለየት ማለት ነው። እሺ እዚህ እንደምናየው ምንድነው የሚለው የገጠር አካባቢ ሴቶች ብዙም የተማሩ ወይም ስልጣን ላይ ያሉ አይነት አይደሉም ይልና እንደ ምክንያት ምን ያቀርባል? አብዛኞቻቸው ትምህርት አያገኙም፣ የትምህርት እድል አያገኙም፣ ሪሶርሶችን ትምህርትን እና የተለያዩ ነገሮችን ለመጠቀም እኩልነት የለም በገጠራማ አካባቢ ይላል። ስለዚህ እዚህ ጋር በቀላሉ መለየት እንችላለን ማለት ነው። ሁለተኛው ስቴትሜንት ምንድነው እያደረገ ያለው? ይህኛው ስቴትሜንት ለመጀመሪያኛው ስቴትሜንት ኤቪደንስ ነው እያቀረበ ያለው። እንደዛ እንዲሆን ያደረገው ሪዝኑ ምንድን ነው የሚለውን ነው እያቀረበ ያለው። የመጀመሪያው ሀሳብ ደግሞ ይህኛው ሀሳብ በሁለተኛው ሴንተንስስ ላይ የተብራራውን ሀሳብ ዋናው መደምደሚያው ነው ማለት ነው። ስለዚህ ይህ የመጀመሪያው ምንድነው? ኮንክሉዥን ነው የመጀመሪያው ሴንተንስ። ሁለተኛው ደግሞ ፐርሚስ ነው ብለን እንለያለን ማለት ነው። እሺ ሁለተኛውንም these days quality of education has reduced in our country. Students scope has reducing yearly. እዚህ ጋር አሁንም እዚህም ፐርሚስ ኢንዲኬተር ኮንክሉዥን ኢንዲኬተር ምንም አልተጠቀምም፣ ግን ሁለት ሴንተንሶች አሉ። አንደኛው ምንድነው የምለው በሀገራችን በዚህ ጊዜ በሀገራችን የትምህርት ጥራት ቀንሷል ይልና ሁለተኛው ሴንተንስ ደግሞ ስቱደንት ስኮፕ ሃዝ ሪዲዩሲንግ ይር የተማሪዎች ቁጥር ከአመት ዓመት እየቀነሰ እየመጣ ነው ይላል። እዚህ ጋር ኮንክሉዥኑ የቱ ነው ማለት ነው? የተማሪዎች ቁጥር መቀነሱ ነው ማለት ነው። የትምህርት ጥራት መቀነሱ ለተማሪዎች ቁጥር መቀነስ ምክንያት ነው ማለት ነው። ይህ በመጀመሪያ የቀረበው ሀሳብ ለሁለተኛው ነገር ምክንያት ነው። ስለዚህ የመጀመሪያው ምንድነው እያደረገ ያለው? ሪዘን እያቀረበ ነው ሁለተኛውን እንድንቀበል ወይም እንድናምን ምክንያት እያቀረበ ነው። ስለዚህ ፐርሚስ ደግሞ ምንድነው ብለናል? አንድ ነገር እንድናምን ማስረጃ ወይም ምክንያት የሚያቀርበው ፐርሚስ ነው ብለናል። በዛ የቀረበውን ሀሳብ የሚደመድም መደምደሚያው ደግሞ ኮንክሉዥን ነው ብለናል። ስለዚህ ሁለተኛው ሴንተንስ ኮንክሉዥን ነው፣ የመጀመሪያው ደግሞ ፐርሚስ ነው ማለት ነው። ሶስተኛው ደግሞ the sky is dark there will be rain today ሰማዩ ጠቁሯል፣ ስለዚህ ዛሬ ዝናብ ሊዘንብ ይችላል። እዚህም አሁንም ኔቸሩን አይተን ሴንተንሶችን አይተን ይህኛው ፐርሚስ ነው ይህኛው ኮንክሉዥን ነው ብለን መለየት እንችላለን። የመጀመሪያው the sky is dark ይላል።
ይህኛው ሰማዩ መጥቆሩ ዛሬ ሊዘንብ እንደሚችል ማስረጃ ነው ማለት ነው። ሁለተኛው ደግሞ ምንድነው የምለው ዜር ዊል ቢ ሬን ቱዴ ዛሬ ሊዘንብ ይችላል። ይህ መደምደሚያ ነው። ዛሬ ዝናብ ሊዘንብ ይችላል የሚለውን ሀሳብ እንድንቀበል የቀረበው ማስረጃ ምንድን ነው? ሰማዩ መጥቆሩ ነው ማለት ነው። ስለዚህ ሰማዩ መጥቆሩ ፐርሚስ ነው ወይም የመጀመሪያው ስቴትሜንት የመጀመሪያው ሴንተንስ ፐርሚስ ነው። ሁለተኛው ደግሞ ኮንክሉዥን ነው ማለት ነው። በዚህ መሰረት ያለ ኢንዲኬተር ወይም ፐርሚስ ኢንዲኬተርም ኮንክሉዥን ኢንዲኬተርም ሳይኖር የተሰጡ ሀሳቦችን በዚህ መሰረት መለየት ትችላላችሁ። እሺ ወደ ሁለተኛው ሌሰን ስንሄድ ሁለተኛው ሌሰን ደግሞ ሪኮግናይዚንግ አርጊውሜንትስ አርጊውሜንቶችን ማወቅ ወይም መለየት። there are two criteria for passage to be argument አንድን ፓሴጅ አርጊውሜንት ነው እንድንል ሊያደርግ የሚችል ሁለት ክራይቴሪያ አለ። የመጀመሪያው ፋክቹዋል ክሌም ሲሆን ሁለተኛው ደግሞ ኢንፈረንሻል ክሌም ነው ማለት ነው። ፋክቹዋል ክሌም አትሊስት ዋን ኦፍ ዘ ስቴትሜንትስ መስት ክሌም ቱ ፕሬዘንት ኤቪደንስ ኦር ሪዘን። ፋክቹዋል ክሌም የምንለው ከነዚያ ከቀረቡ ሴንተንሶች ውስጥ ከቀረቡ ስቴትሜንቶች ውስጥ ቢያንስ አንዱ ማስረጃ የሚያቀርብ መሆን አለበት። ያ የቀረበውን ሀሳብ እንድንቀበል ማስረጃ የሚያቀርብ ምክንያት የሚያቀርብ መሆን አለበት። ያንን ፓሴጅ አርጊውሜንት ነው ብለን እንድንቀበል ማለት ነው። something is true ያ የቀረበው ማስረጃ ምንድነው የሚያደርገው? ያ ያቀረብነው ኮንክሉዥን ወይም እኛ ያቀረብነው ሀሳብ የእውነት መሆኑን የሚያስረዳ ወይም የሚደግፍ ነው ማለት ነው። ስለዚህ አንድን ፓሴጅ አርጊውሜንት ነው ልንል አንዱ ክራይቴሪያ ምንድነው ማለት ነው? ከቀረቡት ስቴትሜንቶች ውስጥ ቢያንስ አንዱ ያንን አርጊውሜንት የቀረበውን ሀሳብ እንድናምን ማስረጃ ወይም ምክንያት የሚያቀርብ መሆን አለበት። ሁለተኛው ደግሞ ኢንፈረንሻል ክሌም ነው። there must be a claim that something follows from alleged evidence ሁለተኛው ደግሞ ምንድነው የምለው የግድ ከዛ ከቀረበው ማስረጃ ቀጥሎ ከዚህ ሀሳብ በመነሳት የራሳችንን ሀሳብ የያዘ መደምደሚያ ሊኖር ይገባል። ያንን በቀረቡት ማስረጃዎች መሰረት እንድናምን የተፈለገ ግልጽ ሀሳብ ሊኖር ይገባል ይላል ሁለተኛው ሀሳብ ማለት ነው። ስለዚህ እነዚህ ሁለቱ የግድ አንድን ፓሴጅ አርጊውሜንት ነው እንድንል መያዝ ያለባቸው ክራይቴሪያዎች ናቸው። የግድ ማሟላት ያለባቸው ክራይቴሪያዎች ናቸው። ኢንፈረንሻል ክሌም ካን ቢ ኤክስፕሊክት ኦር ኢምፕሊክት ኤክስፕሊክት ኦር indicated by indicators or implicit or identified by inferential relationship inferential claim ኤክስፕሊክት ወይም ኢምፕሊክት ሊሆን ይችላል። ኤክስፕሊክት ማለት ምን ማለት ነው? ኢንዲኬተሮችን በማየት መለየት ምንችለው ማወቅ ምንችለው ማለት ነው። ኢምፕሊክት ማለት ደግሞ ኢንፈረንሻል ሪሌሽንሺፑን ፓሴጆቹን አይተን ቅድም እንደሰራናቸው ምሳሌዎች ፓሴጆቹን አንብበን ተረተን የምናውቅበት ማለት ነው አርጊውሜንት መሆኑን። ሌላኛው ደግሞ ኢንዲኬተሮቹን አይተን ልናውቅ እንችላለን ማለት ነው። ስለዚህ ኢንፈረንሻል ክሌም ማለት ኢንፈረንሻል ክሌም ኤክስፕሊክት ሊሆን ይችላል። the following are non argument forms አርጊውሜንት ሊሆኑ የማይችሉ ፎርሞችን እኒ ፓሴጅ ላኪንግ አን ኢንፈረንሻል ክሌም ኢንፈረንሻል ክሌምን ኢንፈረንሻል ክሌም የሌላቸው ፓሴጆች ፒስ ኦፍ አድቫይስ ምክር አን ኢሉስትሬሽን ማብራሪያ ወይም መግለጫ ሉስሊ አሶሺየትድ ስቴትሜንትስ ሪፖርት ኤክስፖዚቶሪ ፓሴጅ ስቴትሜንት ኦፍ ቢሊፍ ኦር ኦፒኒየን ዋርኒንግ ማስጠንቀቂያ ሪፖርት ገላጭ ድርሰቶች እና የግል አስተያየቶች እነዚህ ነገሮች አርጊውሜንት ሊሆኑ አይችሉም። ስለዚህ እነዚህ ነን አርጊውሜንት ፎርሞች ናቸው ማለት ነው። ሌሎች ደግሞ ኮንዲሽናል ሴንተንሶች ኤክስፕላኔሽኖች ወይም መግለጫዎች እነዚህ ነን አርጊውሜንት ፎርሞች ናቸው።
ኮንዲሽናል ስቴትሜንትስ ሃቭ ቱ ፓርትስ አንተስደንት ኤንድ ኮንሲኩዌንት። ኮንዲሽናል ሴንተንሶች ሁለት ፓርት አላቸው፣ አንተስደንት እና ኮንሲኩዌንት። ኢፍ ዚስ ዘን ዚስ ይሆን ኢፍ ብለን ከዛ ስቴትሜንት አለ፣ ዘን ብለን ስቴትሜንት አለ። ኮንዲሽናል ሴንተንስ ፎርሙ እንዲህ ማለት ከኢፍ ቀጥሎ የሚመጣው ምንድን ነው ማለት ነው? አንተሲደንት ነው ማለት ነው። ከዜን ቀጥሎ የሚመጣው ደግሞ ኮንሲኩዌንት ነው ማለት ነው። ኤግዛምፕል ኢፍ ዩ ስቴዲ ሃርድ ዜን ዩ ዊል ስኮር ኤ። ስለዚህ ኢፍን ቀጥሎ ምን የሚል ሴንተንስ ነው የመጣው? ዩ ስቴዲ ሃርድ የሚለው ይሄኛው ምንድን ነው ማለት ነው? አንተሲደንት ነው ማለት ነው። ዜን የሚለውን ቃል ቀጥሎ ደግሞ ዩ ዊል ስኮር ኤ የሚል መጥቷል። ስለዚህ ይህ ሴንተንስ ኮንሲኩዌንት ነው ማለት ነው። ሰመሪ ኦን ኮንዲሽናል ሴንተንስ። ሲንግል ኮንዲሽናል ሴንተንስ አር ኖት አርጊሜንትስ። አንድ ኮንዲሽናል ሴንተንስ ብቻውን አርጊሜንት መሆን አይችልም፣ አርጊሜንት አይደለም። ኤግዛምፕል ኢፍ አይረን ኢዝ ዴንስ ዛን ሜርኩሪ ዜን ኢት ዊል ፍሎት ኢን ሜርኩሪ። አይረን ከሜርኩሪ ይልቅ ዴንስ ከሆነ ሜርኩሪ በአይረን ላይ ምን መሆን አለበት? መንሳፈፍ አለበት ይላል። ይህ ብቻውን አርጊሜንት መሆን አይችልም። አንድ ኮንዲሽናል ሴንተንስ ብቻውን አርጊሜንት መሆን አይችልም። ኮንዲሽናል ስቴትሜንት ሜይ ሰርቭ አስ ኤዘር ዘ ፕሪሚስ ኦር ኮንክሉዥን ኦር ቦዝ ኦፍ ዘ አርጊሜንት። ኮንዲሽናል ስቴትሜንት እንደ ፐርሚስ ወይም እንደ ኮንክሉዥን ወይም እንደ ሁለቱም ሊያገለግል ይችላል። ለምሳሌ ኢፍ ፌዴራል ዳዝ ኖት ቼንጅ ኢትስ ፕላትፎርም ኢት ዊል ኖት አትራክት ኒው ሰፖርተርስ። ኢፍ ፌዴራል ዳዝ ኖት አትራክት ኒው ሰፖርተርስ ኢት ዊል ሉዝ ዘ ኔክስት ኤሌክሽን። Therefore, if ፌዴራል ዳዝ ኖት ቼንጅ ኢትስ ፕላትፎርም ኢት ዊል ሉዝ ዘ ኔክስት ኤሌክሽን ይላል። እዚህ ሁለት ፐርሚሶች ቀርበዋል፣ አንድ ኮንክሉዥን ቀርቧል። የቀረቡት ፐርሚሶች ምንድን ናቸው? እነዚህ የቀረቡት ፐርሚሶች ናቸው። የፌዴራል ፕላትፎርሙን የማይቀይር ከሆነ አዳዲስ ደጋፊዎችን አትራክት ማድረግ መሳብ አይችልም። አዳዲስ ደጋፊዎችን ካልሳበ ደግሞ ቀጣይ ምርጫን አያሸንፍም። ስለዚህ ኢፌዴሪ ፕላትፎርሙን የማይቀይር ከሆነ ቀጣይ ምርጫ አያሸንፍም ማለት ነው ብሎ አንድን ኮንክሉዥን ፎርም አደረገ። ስለዚህ እዚህ ጋር እንደ ፐርሚስም እንደ ኮንክሉዥንም ኮንዲሽናል ስቴትሜንቶችን መጠቀም ቻለን ማለት ነው። ስለዚህ ኮንዲሽናል ሴንተንሶች እንደ ፐርሚስ ልንጠቀማቸው እንችላለን፣ እንደ ኮንክሉዥን ልንጠቀማቸው እንችላለን፣ ወይም እንደ ሁለቱም ልንጠቀማቸው እንችላለን። ነገር ግን አንድ ኮንዲሽናል ሴንተንስ ብቻውን አርጊሜንት መሆን አይችልም። The inferential content of conditional statement may be re-expressed to form an argument. በኮንዲሽናል ሴንተንስ ውስጥ ያለው ኢንፈረንሻል ኮንተንት ወይም እኛ እንድናምን የተፈለገው ሀሳብ በተደጋጋሚ ወይም ሰርኩላር በሆነ መንገድ ተመልሶ ሊብራራልን ይችላል። ለምሳሌ if both Saturn and Uranus have rings then Saturn has rings. Both Saturn and Uranus have rings therefore Saturn has rings. ስለዚህ እዚህ ጋር እንደምታዩት ሰርኩላር በሆነ መጀመሪያ ሁለቱም ካላቸው አለ ሳተርን እና ዩራነስ ሪንግ ካላቸው ሳተርን ሪንግ አለው ማለት ነው ብሎ መልሶ ራሱን ኤክስፕሬስ አደረገ ማለት ነው። Conditional statements are especially important in logic because they express the relationship between necessary and sufficient conditions. ኮንዲሽናል ስቴትሜንቶች በሎጂክ ላይ በጣም አስፈላጊ የሆኑበት ምክንያት ኮንዲሽናል ሴንተንሶች በኔሴሰሪ እና በሳፊሽንት ኮንዲሽን ላይ በበቂና አስፈላጊ ኮንዲሽኖች ላይ ያለውን ሪሌሽንሽፕ በደንብ ኤክስፕሬስ ሊያደርግልን ይችላል። ኤግዛምፕል ኢፍ ኤክስ ኢዝ ዶግ ዜን ኤክስ ኢዝ አን አኒማል። ኢፍ ኤክስ ኢዝ ኖት አኒማል ዜን ኤክስ ኢዝ ኖት ኤ ዶግ። The first statement says
that being a dog is sufficient condition for being an animal, and the second that being animal is necessary condition for being a dog. ኔሴሰሪ እና ሳፊሽንት ኮንዲሽን የሚባለውን ነገር በዚህ ምሳሌ ስናይ በመጀመሪያው እንትን ላይ ኢፍ ኤክስ ኢዝ ዶግ ዜን ኤክስ ኢዝ አኒማል። ኤክስ ውሻ ከሆነ የግድ ኤክስ እንስሳ ነው ማለት ነው። በዚህ ሴንተንስስ ላይ ምንድነው ልናይ የምንችለው ውሻ መሆን እንስሳ ለመሆን በቂ ኮንዲሽን እንደሆነ እናያለን። በሁለተኛው ደግሞ ኢፍ ኤክስ ኢዝ ኖት አኒማል ዜን ኤክስ ኢዝ ኖት ኤ ዶግ። በመጀመሪያው ሴንተንስስ ላይ ምንድን ያየ ነው ውሻ መሆን እንስሳ ለመሆን በቂ ኮንዲሽን እንደሆነ አየን። ሁለተኛው ላይ ደግሞ ኤክስ አኒማል ካልሆነ ዜን ኤክስ ውሻ አይደለም ይላል። ስለዚህ ውሻ ለመሆን እንስሳ መሆን ኔሴሰሪ ኮንዲሽን ነው ማለት ነው። ውሻ ለመሆን እንስሳ መሆን አስፈላጊ ኮንዲሽን ነው ማለት ነው። ስለዚህ የግድ አንድ ነገር ውሻ ነው ለመባል አንድ እንስሳ ውሻ ነው ለመባል መጀመሪያ እንስሳ መሆን አለበት። ግን እንስሳ ከሆነ ማለቴ ውሻ ከሆነ እንስሳ ነው ለማለት ሌላ ምንም ነገር አያስፈልግም፣ በቂ ኮንዲሽን ነው ውሻ መሆኑ ብቻውን። ግን አኒማል መሆን ደግሞ የግድ ነው ማለት ነው። ውሻ መሆን አኒማል ለመሆን ግዴታ አይደለም። ድመት ቢሆንም አኒማል ነው። ላም ቢሆንም አኒማል ነው። ውሻ መሆን አኒማል ለመሆን በቂ ነው እንጂ የግድ ኔሴሰሪ ጉዳይ አይደለም። ግን ውሻ ለመሆን አኒማል መሆን ኔሴሰሪ ወይም ግዴታ ነው ማለት ነው። ይህ ኔሴሲቲ እና ሳፊሽንት እና ኔሴሰሪ ኮንዲሽኖችን በነዚህ ሁለት ምሳሌዎች ማየት እንችላለን። 2.3 ታይፕስ ኦፍ አርጊውሜንትስ የአርጊውሜንት አይነቶችን በዚህኛው ሌሰን እናያለን። አርጊውሜንትስ ካን ብሮድሊ ቢ ክላሲፋይድ አስ ዲዳክቲቭ ኤንድ ኢንዳክቲቭ። አርጊውሜንቶች በሁለት ይከፈላሉ። እነሱም ዲዳክቲቭ እና ኢንዳክቲቭ በመባል በሁለት ይከፈላሉ ማለት ነው። ዲዳክቲቭ ኤንድ ኢንዳክቲቭ አርጊውሜንትስ ዲፈር ኢን ዘ ስትሬንግዝ ኦፍ ኢንፈረንሻል ክሌም ኦፍ ዘ አርጊውሜንት። አንድን አርጊውሜንት ዲዳክቲቭ ወይም ኢንዳክቲቭ ብለን ለመለየት የምንጠቀመው ምንድነው? ኢንፈረንሻል ክሌም ነው። አርጊውሜንቶቹን አንብበን አርጊውሜንቶቹን አይተን ስትሬንግዛቸው ምን ያክል ነው የሚለውን በማየት በጥንካሬያቸው ነው ማለት ነው የምንለያቸው። they differ with respect to ways in which the premise supports the conclusion. ፐርሚሶቹ ኮንክሉዥኑን ምን ያክል ይደግፉታል፣ ምን ያክል ስትሪክት በሆነ መንገድ ወይም ምን ያክል ስትሮንግ በሆነ መንገድ ይደግፋሉ የሚለውን በማየት እንለያቸዋለን ማለት ነው። ዲዳክቲቭ አርጊውሜንት Deductive argument is one in which the premises are claimed to support the conclusion in such way that if they are assumed true, it is impossible for the conclusion to be false. Deductive argument ማለት ፐርሚሶቹ እውነት ከሆኑ ኮንክሉዥኑን ፎልስ ነው ለማለት አንችልም ማለት ነው። አንድ አርጊውሜንት ዲዳክቲቭ አርጊውሜንት ከሆነ ፐርሚሶቹ እውነት ከሆኑ ኮንክሉዥኑን ፎልስ ማለት አንችልም ማለት ነው። እንደዛ አይነት ፐርሚሶቹ ትሩ ሆነው ኮንክሉዥኑን ፎልስ ማለት የማንችል ከሆነ ኮንክሉዥኑ ኦልዌይስ ትሩ ከሆነ ይህን ምን እንላለን? ዲዳክቲቭ አርጊውሜንት እንላለን። ኤግዛምፕልስ ኦል ሁማንስ አር ሞርታል ታዬ ኢዝ ሁማን ቢንግ ዜርፎር ታዬ ኢዝ ሞርታል። ይህ በፍጹም ውሸት ሊሆን የማይችል ኮንክሉዥን ነው ማለት ነው። ፐርሚሶቹ ትሩ ከሆኑ ኮንክሉዥኑ እዚህ ጋር በፍጹም ፎልስ መሆን አይችልም። ሁሉም ሰዎች ሟች ናቸው። ታዬ ሰው ነው፣ ስለዚህ ታዬ ሟች ነው። ሁሉም ሰዎች ሟች ከሆኑ ታዬ በየትኛውም ሁኔታ ሟች ነው ማለት ነው። ስለዚህ ይህ ፐርሚሶቹ ሁለቱም ፐርሚሶች ትሩ ከሆኑ ይህን ኮንክሉዥን መቼም ይህ ኮንክሉዥን ፎልስ ሊሆን አይችልም፣ ኦልዌይስ ትሩ ነው ማለት ነው። ኦል ሳብ-ሳሃራን ካንትሪስ አር ሌስ ዲቨሎፕድ ካንትሪስ። ኢትዮጵያ ኢዝ ፋውንድ ኢን ሳብ-ሳሃራን ሪጅን። ኢት ፎሎውስ ዛት ኢትዮጵያ ኢዝ ሌስ ዲቨሎፕድ ካንትሪ።
ሁሉም የሰብሳራ ሀገራት ሌስ ዲቨሎፕድ ናቸው። ኢትዮጵያ ደግሞ የሰብሳራን ሀገር ነች። ስለዚህ ኢትዮጵያ ሌስ ዲቨሎፕድ ካንትሪ ነች ይላል። ስለዚህ ከላይ ያሉ ሁለቱም ፕሬሚሶች ትሩ ከሆኑ በፍጹም ውሸት ሊሆን አይችልም ማለት ነው። ሁሉም የሰብሳራ ሀገራት ደሃ ከሆኑ እና ኢትዮጵያ ደግሞ የሰብሳራ ሀገር ከሆነች በፍጹም ደሃ ላትሆን አትችልም ማለት ነው። መጀመሪያ ላይ ሁሉም የሰብሳራ ሀገራት ደሃ ናቸው ይላል። ከዛ ኢትዮጵያ የሰብሳራን አገር ነች ይላል። ስለዚህ ኢትዮጵያ የሰብሳራን አገር ከሆነች እና የሰብሳራን ሀገራት ሁሉም ደሃ ከሆኑ ኢትዮጵያ ደሃ ማትሆንበት ምንም ምክንያት የለም ማለት ነው። ስለዚህ እንደዚህ አይነት አርጊሜንቶችን ዲዳክቲቭ አርጊሜንት እንላቸዋለን ማለት ነው። ዊ ካን አይደንቲፋይ ዲዳክቲቭ አርጊሜንት ዩዚንግ 3 ሜተድስ። አንድ አርጊሜንት ዲዳክቲቭ አርጊሜንት እንደሆነ በሶስት መንገዶች ልናውቅ እንችላለን። የመጀመሪያው ዩዚንግ ኢንዲኬተርስ፣ ኢንዲኬተሮችን በመጠቀም ልናውቅ እንችላለን። ለምሳሌ ኔሴሰርሊ፣ ሰርቴንሊ፣ አብሶሉትሊ፣ ዲፊኒትሊ የሚሉ ኢንዲኬተሮችን የሚጠቀም ከሆነ ይህ ምንድነው ማለት ነው? ዲዳክቲቭ አርጊሜንት ነው ማለት ነው። ሁለተኛው ደግሞ ስቴዲንግ አክቹዋል ስትሬንግዝ ኦፍ ፐርሚስ ኤንድ ዘ ኮንክሉዥን፣ የኮንክሉዥኑን እና የፐርሚሱን አክቹዋል ስትሬንግዙን ጥንካሬውን በማየት እኛ ራሳችን ያንን በመገንዘብ አንድን አርጊሜንት ዲዳክቲቭ መሆኑን ልንለይ ወይም ልናውቅ እንችላለን ማለት ነው። ኢፍ ዘ ኮንክሉዥን actual does follow with strict necessity from the premises, the argument is clearly deductive. ኮንክሉዥኑ በጣም ጠንካራ በሆነ ማስረጃነት ከፐርሚሶቹን ተከትሎ የሚመጣ ከሆነ ይህ ዲዳክቲቭ መሆኑን ልናውቅ እንችላለን ማለት ነው። For example, all dogs are mammals. Bobby is dog, therefore Bobby is mammal. ሁሉም ውሾች ማማል ናቸው። ቦቢ ውሻ ነው፣ ስለዚህ ቦቢ ማማል ነው። ሁሉም ውሾች ማማል ከሆኑና ቦቢ ውሻ ከሆነ ቦቢ የግድ ማማል ነው ማለት ነው። ስለዚህ ይሄን አይተን አክቹዋል ስትሪንግዙን አይተን ይህ ዲዳክቲቭ አርጊሜንት እንደሆነ ማወቅ እንችላለን። ይህ ሶስተኛው ደግሞ the character or form of argumentation that arguer uses። አርጉዌሩ የተጠቀመው አርጉሜንቴሽን ያቀረበበት መንገድ እና አይነቱን ሁኔታውን አይተን ልናውቅ እንችላለን ማለት ነው። በጣም አሳማኝ አድርጎ ካቀረበው ያ ዲዳክቲቭ ነው ማለት ነው። እናም ደግሞ እንደዛ ካልሆነ ዲዳክቲቭ አርጊሜንት አይደለም ማለት ነው። ስለዚህ አርጉዌሩ አርጊው የሚያደርገውን መንገድ ወይም አርጉሜንቴሽኑን የሚያቀርብበትን መንገድ አይተን ካራክተሩን አይተን ፎርሙን አይተን ልንለይ እንችላለን ማለት ነው። ኢንስታንትስ ኦፍ ዲዳክቲቭ አርጉሜንቴቲቭ ፎርምስ፣ የዲዳክቲቭ አርጉሜንቴቲቭ ፎርም አይነቶች ወይም ምሳሌዎችን አብነቶቹን እኒህ። የመጀመሪያው አርጊሜንት ቤዝድ ኦን ማቴማቲክስ፣ በማቴማቲክስ ወይም በሂሳብ የተመሰረቱ አርጊሜንቶች ኦልዌይስ ዲዳክቲቭ ናቸው። ለምሳሌ I have one red pen and 2 black pens, hence I have 3 pens። እኔ አንድ ቀይ ስክሪፕቶ እና 2 ጥቁር ስክሪፕቶች አሉኝ፣ ስለዚህ እኔ 3 ስክሪፕቶ አለኝ ብል ይህ ኦልዌይስ ዲዳክቲቭ አርጊሜንት ነው ማለት ነው። ምክንያቱም ሂሳብ ነው፣ ደምሬን የነገርኩት 1 ሲደመር 2 3 ነው። ይህ ግልጽ ነው ማለት ነው። ስለዚህ ይህ ዲዳክቲቭ አርጊሜንት ነው ማለት ነው። ሁለተኛው አን አርጉሜንት ፍሮም ዲፊኒሽን፣ ከዲፊኒሽን ላይ ተነስተን በዲፊኒሽን መሰረት የምናቀርባቸው ወይም የምናገኛቸው አርጊሜንቶች። ጋድ ኢዝ ኦምኒሴንት ሄንስ ሂ ናውስ ኤቭሪቲንግ። እግዚአብሔር ሁሉን አዋቂ ነው፣ ስለዚህ ሁሉንም ነገር ያውቃል። ይህ ከዲፊኒሽኑ ተነስተን ነው። መጀመሪያ ምን የሚል ዲፊኒሽን አለን? ጋድ ኢዝ ኦምኒሴንት። ስለዚህ እግዚአብሔር ሁሉን አዋቂ ነው የሚል ዲፊኒሽን አለን። ከዛ ዲፊኒሽን ተነስተን እግዚአብሔር ሁሉንም ነገር ያውቃል ብለን ኮንክሉድ ማድረግ አርጊው ማድረግ እንችላለን ማለት ነው። ሁለተኛው ኤንጅል ኢዝ ሆኔስት፣
ኢት ፎሎውስ ዛት ኤንጅል ቴልስ ዘ ትሩዝ። መላእክት ታማኝ ናቸው። ስለዚህ መላእክት የሚነግሩት ነገር እውነት ነው ብንል መጀመሪያ ዲፊኒሽን አለ። እሱ ምንድነው የሚለው? መላእክት ታማኝ ናቸው ይላል። ስለዚህ መላእክት ታማኝ ከሆኑ እውነት የሆነውን ነገር ለእኛ ይነግራሉ ብለን ኮንክሉድ ማድረግ እንችላለን። ስለዚህ ይህ ደግሞ ምንድነው የሚባለው? አን አርጊሜንት ፍሮም ዲፊኒሽን። ከዲፊኒሽን ተነስተን አርጊው ስናደርግ እነዚህ አርጊሜንቶች ዲዳክቲቭ አርጊሜንቶች ናቸው ማለት ነው። ሶስተኛው ሳይሎጂዝም ነው። ሳይሎጂዝምስ አር አርጊሜንትስ ኮንሲስትስ ኦፍ ኤግዛክትሊ ቱ ፕሬሚስስ ኤንድ ዋን ኮንክሉዥን። ሳይሎጂዝም የምንላቸው የአርጊሜንት አይነቶች ኤግዛክትሊ ሁለት ፐርሚስ እና አንድ ኮንክሉዥን የሚይዙ ናቸው። ሳይሎጂዝምስ አር ካቴጎራይዝድ ኢንቱ ስሪ ግሩፕስ ካቴጎሪያል፣ ሃይፖቴቲካል ኤንድ ዲስጃንክቲቭ ሳይሎጂዝም። ሳይሎጂዝም በሶስት ይመደባል። እነሱም ካቴጎሪያል ሳይሎጂዝም፣ ሃይፖቴቲካል ሳይሎጂዝም እና ዲስጃንክቲቭ ሳይሎጂዝም ማለት ነው። ካቴጎሪያል ሳይሎጂዝም or two premise and one conclusion is a syllogism in which all three statements begin with words all, no and some. ካቴጎሪያል ሳይሎጂዝም የምንለው ምን አይነት ሳይሎጂዝም ነው? ሁለቱም ፐርሚሶች እና አንዱ ኮንክሉዥን ሁሉም ኦል፣ ኖ፣ ሰም የሚሉ ቃላትን ይይዛሉ ማለት ነው። ለምሳሌ ኦል ኢጂፕሽያንስ አር ሙስሊምስ፣ ኖ ሙስሊም ኢዝ ክርስቲያን፣ ሄንስ ኖ ኢጂፕሽያን ኢዝ ክርስቲያን። ሁሉም ግብፃውያን ሙስሊሞች ናቸው፣ ሙስሊም ክርስቲያን አይደለም። ስለዚህ አንድም ግብፃዊ ክርስቲያን አይደለም ብንል ይህ አርጉሜንት ዲዳክቲቭ ነው። እናም ካቴጎሪያል ሳይሎጂዝም ነው። ካቴጎሪያል ሳይሎጂዝም ነው እንድንል ያደረገን ነገር ምንድን ነው? ከመጀመሪያ ጀምሮ በሁሉም ኦል፣ ኖ እና ሰም የሚሉ ቃላትን ይዟል ማለት ነው። ይሄኛው ኤግዛምፕል ኦል እና ኖ የሚሉ ቃላትን በሁሉም ስቴትሜንቶች ላይ ሴንተንሶች ላይ ተጠቅሟል። ከነዚህ ከሶስቱም አንዱን ሊሆን ይችላል፣ ሁለቱም ሊሆን ይችላል፣ ሶስቱንም መጠቀም አንድ አርጊሜንት። ስለዚህ እዚህ ጋር ሁለቱን ተጠቅሟል ማለት ነው። ኦል እና ኖን ተጠቅሟል። ስለዚህ በሶስቱም ስቴትሜንቶች ስለተጠቀመ ይሄን ካቴጎሪያል ወይም ካቴጎሪካል ሳይሎጂዝም እንላለን። ሁለተኛው ሃይፖቴቲካል ሳይሎጂዝም ነው። Hypothetical syllogism or syllogism having a conditional statements for one or both of its premises. ሃይፖቴቲካል ሳይሎጂዝም የምንለው ደግሞ ምንድን ነው? በፐርሚሶቹ ላይ ሁለቱም ሊሆን ይችላል ወይም አንዱ ፐርሚስ በኮንዲሽናል ሴንተንስ የቀረበ ሲሆን ይሄኛውን ሃይፖቴቲካል ሳይሎጂዝም እንላለን። For example, if there is democracy in one country, then there would be rule of law. If there is rule of law, there would be development. Hence, if there is democracy in one country, then there would be development. በአንድ ሀገር ዲሞክራሲ ካለ የህግ የበላይነት አለ። የህግ የበላይነት ካለ ደግሞ እድገት ወይም ልማት አለ። ስለዚህ በአንድ ሀገር ዲሞክራሲ ካለ ልማት ወይም እድገት አለ ማለት ነው ይላል ኤግዛምፕሉ። እዚህ ጋር ሁለቱም ፐርሚሶች ላይ እንደውም በኮንክሉዥንም ጭምር ምንድነው የተጠቀመው? ኮንዲሽናል ሴንተንሶችን ተጠቅሟል። ስለዚህ ይህ ሃይፖቴቲካል ሳይሎጂዝም ነው ማለት ነው። እሺ ሶስተኛው ደግሞ ዲስጃንክቲቭ ሳይሎጂዝም ነው ማለት ነው። ዲስጃንክቲቭ ሳይሎጂዝም ኦር ሳይሎጂዝም ሃቪንግ ኤዜር ኦር ስቴትሜንት። ዲስጃንክቲቭ ሳይሎጂዝም የምንለው ደግሞ ኤዜር ኦር ስቴትሜንትን የሚያካትት ነው ማለት ነው። ለምሳሌ ሮበርት ኢዝ ኤዘር አን አሜሪካን ኦር ኢትዮጵያን፣ ሮበርት ኢዝ ኖት አን አሜሪካን ሄንስ ሮበርት ኢዝ ኢትዮጵያን። እዚህ ምሳሌ ላይ ምንድን ነው የሚለው? ሮበርት ኢትዮጵያዊ ነው ወይም አሜሪካዊ ነው። ሮበርት አሜሪካዊ አይደለም፣ ስለዚህ ሮበርት ኢትዮጵያዊ ነው ይላል። ይህ ዲስጃንክቲቭ ሳይሎጂዝም ነው ማለት ነው። ምክንያቱም እዚህ ጋር ኤዜር ኦር ስቴትሜንትን ተጠቅሟል። ኤዜር ኦር ስቴትሜንትን የሚጠቀመው ደግሞ ምንድን ነው? ዲስጃንክቲቭ ሳይሎጂዝም። ሁለተኛው የአርጊሜንት አይነት ኢንዳክቲቭ አርጊሜንት ነው ማለት ነው። ኢንዳክቲቭ አርጊሜንት is one whose conclusion is claimed to follow from its premises only with probability. It is improbable for the conclusion to be false if the premises is true.
ቅድም ዲዳክቲቭ አርጊሜንትን ምን ብለናል? ፐርሚሶቹን ፐርሚሱ ትሩ ከሆነ ኮንክሉዥኑ በፍጹም ፎልስ ሊሆን አይችልም፣ ኦልዌይስ ትሩ ነው ብለናል። ኢንዳክቲቭ ላይ ስንመጣ ደግሞ ፐርሚሶቹ ትሩ ሆነው ኮንክሉዥኑ ትሩም ፎልስም ሊሆን ይችላል። ፐርሚሶቹ ትሩ ሆነው ኮንክሉዥኑ ትሩም ፎልስም የመሆን እድል አለው ማለት ነው። ኢንቮልቭስ ፕሮባቢሊስቲክ ሪዘኒንግ ፕሮሴስ። እዚህ ጋር ፕሮባቢሊስቲክ ሪዘኒንግ ፕሮሴስ ነው የምንጠቀመው። አንድ አርጊሜንት ኢንዳክቲቭ አርጊሜንት መሆኑን በሶስት መንገዶች ልናውቅ እንችላለን። የመጀመሪያው ዩዚንግ ኢንዲኬተር ወርድስ፣ ገላጭ ቃላትን በማየት ወይም በመጠቀም ልናውቀው እንችላለን። ለምሳሌ ፕሮባብሊ፣ ኢምፕሮባብሊ፣ ፕላውሲብል፣ ኢምፕላውሲብል፣ ላይክሊ፣ አንላይክሊ፣ ሪዘናብል ቱ ኮንክሉድ ኢትሲ። እነዚህና የመሳሰሉ ቃላትን የሚጠቀም ከሆነ አርጉሜንታችን አንድ አርጉሜንት እነዚህን ቃላት የሚጠቀም ከሆነ እነዚህንና የመሳሰሉትን የሚጠቀም ከሆነ ኢንዳክቲቭ አርጉሜንት መሆኑን እናውቃለን ማለት ነው። አንድ አርጉሜንት ኢንዳክቲቭ አርጉሜንት መሆኑን የምናውቅበት መንገድ ኢንዲኬተር ቃላቶችን ወይም ገላጭ ቃላቶችን በመጠቀም ነው ማለት ነው። ሁለተኛው ደግሞ ስቴዲንግ አክቹዋል ስትሪንግስ ኦፍ ፐርሚስስ ኤንድ ኮንክሉዥን፣ የኮንክሉዥኑን እና የፐርሚሶቹን አክቹዋል ስትሪንግዛቸውን በማየት ልናውቅ እንችላለን። ለምሳሌ ዘ ማጆሪቲ ኦፍ አልካን ዩኒቨርሲቲ ኮሌጅ ስቱደንትስ አር ክሊቨር፣ አለሚቱ ኢዝ አልካን ዩኒቨርሲቲ ኮሌጅ ስቱደንት፣ ፎር አለሚቱ ኢዝ ክሊቨር ስቱደንት ይላል። አብዛኞቹ የአልካን ዩኒቨርሲቲ ተማሪዎች ጎበዞች ናቸው፣ አለሚቱ ደግሞ የአልካን ዩኒቨርሲቲ ኮሌጅ ተማሪ ነች። ስለዚህ አለሚቱ ጎበዝ ተማሪ ነች ማለት ነው ቢል፣ አሁን እዚህ ጋር ጎበዝ ተማሪ ልትሆንም ላትሆንም ትችላለች። ምክንያቱም አብዛኞቹ ናቸው እንጂ ሁሉም አይደለም። ስለዚህ ምናልባት አለሚቱ ከጥቂቶቹ ከሰነፎቹ ልትሆን ትችላለች። ስለዚህ ጀነራሊ ይህ ስቴትሜንት ወይም ይህ አርጊሜንት ኢንዳክቲቭ አርጊሜንት መሆኑን አክቹዋል ስትሪንግዙን አይተን ማወቅ እንችላለን ማለት ነው። ሶስተኛው ዘ ካራክተር ኦር ፎርም ኦፍ አርጉሜንቴሽን ዘ አርጊዌር ዩዝስ፣ አርጊዌሩ የተጠቀመበትን የአርጉሜንቴሽን ፎርም አይተን አንድን አርጊሜንት ኢንዳክቲቭ ነው ወይም አይደለም ማለት እንችላለን። ኢንስታንስስ ኦፍ ኢንዳክቲቭ አርጊሜንትስ፣ የኢንዳክቲቭ አርጊሜንት አይነቶች ወይም ምሳሌዎች። የመጀመሪያው አርጊሜንት ቤዝድ ኦን ፕሬዲክሽን፣ በፕሬዲክሽን ወይም በግምት የተመሰረተ አርጊሜንት። ይህ አርጊሜንት ወይም በግምት የተመሰረተ አርጊሜንት ምንድነው ማለት ነው? ኢንዳክቲቭ አርጊሜንት ነው። ለምሳሌ የስተርዴ ኤንድ ቱዴይ ባህር ዳር ኢዝ ሰኒ፣ ሄንስ ባህር ዳር ሜይ ቢ ሰኒ ባይ ቱሞሮ። ትናንትና ዛሬ ባህር ዳር ፀሐያማ ናት፣ ስለዚህ ነገም ባህር ዳር ፀሐያማ ሆኖ ይውላል ብንል ይህ ግምት ነው። ስለዚህ ግምት ደግሞ ኢንዳክቲቭ አርጊሜንት ነው ማለት ነው። ሁለተኛው አርጊሜንት ፍሮም አናሎጂ። አርጊሜንት ፍሮም አናሎጂ ማለት ደግሞ ተመሳሳይነታቸውን አይተን አርጊው ማድረግ ማለት ነው። የሁለት ነገሮችን ተመሳሳይነት አይተን ሌላውንም ነገር ተመሳሳይ ነው ስንል ይህ አርጊሜንት የቀረበው በምንድን ነው ማለት ነው? በአናሎጂ ነው ማለት ነው። መመሳሰላቸውን አይተን ነው ሌላውንም ነገር ያመሳሰል ነው። እሺ እዚህ የቀረበው ምሳሌ አስቴርስ ካር ኢዝ ብሉ ኢን ከለር ትራቨልስ 300 ኪሎ ሜትርስ ፔር ሃወር ኤንድ ሜድ ኢን ጃፓን። ሃናስ ካር ኢዝ ኦልሶ ብሉ ኢን ከለር ኤንድ ትራቨልስ 300 ኪሎ ሜትር ፔር ሃወር ሄንስ ሃናስ ካር ሜይ ቢ ሜድ ኢን ጃፓን። ስለዚህ ይህ የቀረበው አርጊሜንት ኢንዳክቲቭ አርጊሜንት ነው። ምክንያቱም የአስቴር መኪና ሰማያዊ ቀለም አለው፣ 300 ኪሎ ሜትሮችን በሰዓት መሄድ ይችላል። ደግሞም የተመረተው በጃፓን ነው። የሃናም መኪና ሰማያዊ ቀለም አለው፣ 300 ኪሎ ሜትሮችን በሰዓት ይሄዳል። ስለዚህ ምናልባት የሃናም መኪና የተመረተው በጃፓን ሊሆን ይችላል ይላል። ይህ ኢንዳክቲቭ አርጊሜንት ነው። ሊሆንም ላይሆንም ይችላል ማለት ነው። ስለዚህ አርጊሜንት ፍሮም አናሎጂ ተመሳሳይነታቸውን አይተን አርጊው የምናደርገው ኢንዳክቲቭ አርጊሜንት ነው ማለት ነው። ሌላው ኢንዳክቲቭ ጀነራላይዜሽን።
ኢንዳክቲቭ ጀነራላይዜሽን ማለት የተወሰነውን አይተን ሁሉም እንደሱ ነው ማለት ኢንዳክቲቭ ጀነራላይዜሽን ነው። ይህ ምንድነው ማለት ነው? ኢንዳክቲቭ አርጊውሜንት ነው። ለምሳሌ I have got 10 out of 10 in the first quiz of logic, hence I probably will score A. እኔ በመጀመሪያው የሎጂክ ኪውዝ ላይ 10 ከ10 አግኝቻለሁ። ስለዚህ በሎጂክ ኤ ላመጣ እችላለሁ ማለት ይህ ኢንዳክቲቭ አርጊውሜንት ነው። ምክንያቱም ሊያመጣም ላያመጣም ይችላል። ምናልባት የመጀመሪያው ኪውዝ ቀላል ሆኖ ሊሆን ይችላል። ምናልባት ቦታውን በደንብ ስለተከታተለው ሊሆን ይችላል እና ይህ በሎጂክ ኮርስ ኤ እንደሚያመጣ በቂ ማስረጃ ሊሆን አይችልም ማለት ነው። ስለዚህ እንደዚህ አይነት ኢንዳክቲቭ ጀነራላይዜሽን እንደ አጠቃላይ ኢንዳክቲቭ አርጊውሜንት ነው ማለት ነው። ሌላው አርጊውሜንት ፍሮም ኦቶሪቲ አኮርዲንግ ቱ ዶክተር አብይ አኮርዲንግ ቱ ኦቶሪቲ ማለት አንድን ሰው አንድን ሀሳብ ወይም አንድን አርጊውሜንት ከፖዚሽን አንጻር ወይም ከስልጣን አንጻር አይተን መቀበል ማለት ነው። ለምሳሌ አኮርዲንግ ቱ ዶክተር አብይ ኢትዮጵያ ኢዝ ግሮዊንግ ፋስት ሄንስ ዘ ካንትሪ ኢዝ ኦን ራይት ትራክ ኦፍ ዲቨሎፕመንት። እንደ ዶክተር አብይ አህመድ እንደ ዶክተር አብይ ገለጻ ከሆነ ኢትዮጵያ በፍጥነት እያደገች ነው። ስለዚህ ኢትዮጵያ በትክክለኛው የእድገት ጎዳና ላይ ትገኛለች ብለን አርጊው ስናደርግ ይህ ኢንዳክቲቭ አርጊውሜንት ነው ማለት ነው። እሺ ሌላኛው የኢንዳክቲቭ አርጊውሜንት አይነት አርጊውሜንት ቤዝድ ኦን ሳይንስ። አንድን ነገር ምልክቶቹን አይተን አርጊው ስናደርግ ይህ አርጊውሜንት ቤዝድ ኦን ሳይንስ ይባላል። ለምሳሌ አክሮስ ዘ ሮድ አም ሉኪንግ ኤ ፍላግ ሄንስ ዜር ሜይ ቢ ስኩል አራውንድ። ከመንገዱ አጠገብ ባንዲራ አይቻለሁ። ስለዚህ ምናልባት እዛ አካባቢ ትምህርት ቤት ሊኖር ይችላል ብለን ባንዲራ በየትምህርት ቤቱ ይሰቀላል። ስለዚህ ያ ባንዲራ መኖሩን ያንን ምልክት ብቻ ተጠቅመን ትምህርት ቤት እዛ አካባቢ አለ ስንል ምልክቱን አይተን ያ ነገር ሊኖር ይችላል ብለን ስናወራ ይህ አርጊውሜንት ቤዝድ ኦን ሳይንስ ነው ወይም ይህ ኢንዳክቲቭ አርጊውሜንት ነው እንዳጠቃላይ። ሌላኛው የኢንዳክቲቭ አርጊውሜንት አይነት አርጊውሜንት ቤዝድ ኦን ካውዜሽን። ምክንያቶቹን የአንድን ነገር መንስኤዎቹን አይተን አርጊው ስናደርግ የአንድን ነገር መንስኤዎችን አይተን አርጊው ስናደርግ ያ አርጊውሜንት ኢንዳክቲቭ አርጊውሜንት ነው ማለት ነው። ለምሳሌ the cloud is becoming dark and thunder is roaming so let's go home quickly the rain is inevitable። ደመናው እየጠቆረና መብረቁ እየበረታ መጥቷል። ስለዚህ ዝናብ አይቀሬ ነው። ዝናብ መዝነብ የማይቀር ጉዳይ ስለሆነ በፍጥነት ቤት እንሂድ ስንል የአንድ ነገሮች መንስኤዎቹን አይተን ይሆናል ብለን አርጊው ስናደርግ ይህን ምን እንላለን ማለት ነው? አርጊውሜንት ቤዝድ ኦን ካውዜሽን። ይህ ደግሞ አክቲቭ አርጊውሜንት ነው ማለት ነው። የቅድሙን ምን አይተን ነው? ምልክቶቹን አይተን። ይሄኛው ደግሞ መንስኤዎቹን አይተን ነው። በቻፕተር 2 አራተኛው ሌሰን ኢቫሉዌቲንግ አርጊውሜንትስ ነው። አርጊውሜንቶችን መገምገም ማመዛዘን። በዚህም ሌሰን ስር የመጀመሪያ የምናየው ኢቫሉዌቲንግ ዲዳክቲቭ አርጊውሜንትስ ነው። ቫሊዲቲ፣ ትሩዝ ኤንድ ሳውንድኔስ። እነዚህን ነገሮች እያየን ቫሊዲቲውን እያየን ትሩዝ ቫሊዩ እያየን ሳውንድኔሱን እያየን አርጊውሜንቶችን ኢቫሉዌት እናደርጋለን። ዲዳክሽን ኤንድ ቫሊዲቲ። ቫሊዲቲ ዲዳክሽን ላይ ምን አይነት ተጽዕኖ እንዳለው እናያለን። Previously, deductive argument is defined as one in which the premises are claimed to support a conclusion in such a way that if they are assumed true, it is impossible for the conclusion to be false. ከዚህ በፊት ዲዳክቲቭ አርጊውሜንትን ዲፋይን ስናደርግ ዲዳክቲቭ አርጊውሜንት ማለት ፐርሚሶቹ ትሩ ከሆኑ ኮንክሉዥኑ ፎልስ ሊሆን የማይችል ነው ብለናል። If the premises do in fact support the conclusion in this way, the argument is said to be valid. If not, it is invalid. አርጊውሜንቱ በዚህ መሰረት የተዋቀረ ከሆነ ያን አርጊውሜንት ምን እንላለን? ቫሊድ አርጊውሜንት እንላለን። ያ ካልሆነ ደግሞ ኢንቫሊድ አርጊውሜንት እንላለን። ቫሊድ አርጊውሜንት
valid argument is a deductive argument such that if premise is assumed true, it is impossible to be conclusion to be false. valid argument ማለት ዲዳክቲቭ አርጊውሜንት ሆኖ ፕሪሚሶቹ ትሩ የሚሆኑ ከሆነ ኮንክሉዥኖቹ በፍጹም ፎልስ ሊሆኑ አይችሉም። ዲዳክቲቭ አርጊውሜንት ቫሊድ አርጊውሜንት የምንለው ፕሪሚሶቹ ትሩ ከሆኑ ኮንክሉዥኑ በፍጹም ፎልስ ሊሆን የማይችልበት ማለት ነው። እሺ invalid argument is a deductive argument say that if premise is assumed true, it is possible for conclusion to be false. invalid argument የምንለው ደግሞ ዲዳክቲቭ አርጊውሜንት ሆኖ ፕሪሚሶቹ ትሩ ሆነው እንኳን ኮንክሉዥኑ ፎልስ ሊሆን የሚችልበት ማለት ነው። ፕሪሚሶቹ ትሩ ሆነው እያሉ ኮንክሉዥኑ ፎልስ የመሆን እድል አለው። The conclusion does not follow strict necessity from premise even though it is claimed to. ኮንክሉዥኖቹ ከፕሪሚስ ተከትለው የመጡት በስትሪክት ኔሴሲቲ አይደለም። በስትሪክት ኔሴሲቲ ሳይሆን በስትሪክት ፖሲቢሊቲ ነው። ስትሪክት ፖሲቢሊቲ ማለት ሊሆን የሚችልበት እድል ሰፊ ሆኖ ግን ያለመሆን እድሉ ያለቀለት አይደለም። አለመሆንም ይችላል። ትሩ ፕሪሚሶቹ ትሩ ሆነው ፎልስ የመሆን እድል ያለው ማለት ነው ስትሪክት ፖሲቢሊቲ ማለት። there are conditions for any deductive arguments to be invalid. አንድን ዲዳክቲቭ አርጊውሜንት ኢንቫሊድ ነው ለማለት ሶስት ኮንዲሽኖች አሉ። የመጀመሪያው if the premise are actually true and the conclusion actually false. actually በእውነቱ ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ የሚሆን ከሆነ ይህ አርጊውሜንት ዲዳክቲቭ ሆኖ ኢንቫሊድ አርጊውሜንት ነው ማለት ነው። ሁለተኛው if premises merely possible to be true and the conclusion to be false. ሁለተኛው ደግሞ ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ የመሆን እድል ያለው ከሆነ እንደዛ የመሆን እድል ያለው ከሆነ አሁንም ያ ዲዳክቲቭ አርጊውሜንት ኢንቫሊድ ዲዳክቲቭ አርጊውሜንት ነው ማለት ነው። ሶስተኛው ደግሞ if inferential link between premise and the conclusion is the matter of strict possibility not certainty. በፕሪሚስ እና በኮንክሉዥን መካከል ያላቸው ተያያዥነት በስትሪክት ፖሲቢሊቲ ብቻ የተመሰረተ ከሆነ ያን አርጊውሜንት ኢንቫሊድ ዲዳክቲቭ አርጊውሜንት እንላለን። ስትሪክት ፖሲቢሊቲ ማለት ፎልስ የመሆን እድል ያለው ማለት ነው። ሰርቴን አይደለም ግን ፖሲቢሊቲው ሰፊ ነው። የመሆን እድሉ ሰፊ ሆኖ ግን ያለመሆን እድልም አለው። ያ ሲሆን ስትሪክት ፖሲቢሊቲ እንላለን። ስለዚህ በፕሪሚስ እና በኮንክሉዥን መካከል ያላቸው ተያያዥነት በዚህ በስትሪክት ፖሲቢሊቲ የተመሰረተ ሲሆን ያን ኢንቫሊድ ዲዳክቲቭ አርጊውሜንት እንላለን። እዚህ የተቀመጡትን ሁለት የዲዳክቲቭ አርጊውሜንት ኤግዛምፕሎችን example 1 all men are mammals, all bulls are men, therefore all bulls are mammals. ይሄ ኮንክሉዥኑ ፕሪሚሱን ፎሎ ያደረገው በስትሪክት ኔሴሲቲ ነው። ሁሉም ወንዶች ማማልስ ናቸው አለ። ሁሉም ኮርማዎች ወንዶች ናቸው አለ። ከዛም ስለዚህ ሁሉም ኮርማዎች ማማልስ ናቸው። ስለዚህ ይህ በፍጹም ፎልስ መሆን አይችልም። ፕሪሚሶቹ ሁለቱም ትሩ ከሆኑ የግድ ኮንክሉዥኑም ትሩ ይሆናል ማለት ነው። ሁሉም ወንዶች ማማል ሆነው ሁሉም ኮርማዎች ወይም ሁሉም ቡሎች ወንድ ሆነው ሁሉም ቡሎች ደግሞ ማማል የማይሆኑበት ምንም ምክንያት የለም። ስለዚህ ይህ ቫሊድ ዲዳክቲቭ አርጊውሜንት ነው ማለት ነው። በየትኛውም አይነት መንገድ ፕሪሚሶቹ ትሩ ከሆኑ ኮንክሉዥኑ ፎልስ ሊሆን አይችልም። ስለዚህ ይህን አርጊውሜንት ቫሊድ አርጊውሜንት ወይም ቫሊድ ዲዳክቲቭ አርጊውሜንት እንላለን። ሁለተኛው ደግሞ ኤግዛምፕል 2 all philosophers are rational, Socrates was rational, therefore Socrates was philosopher. ሁሉም ፊሎሶፈሮች ምክንያታዊ ናቸው። ሁሉም ፈለስፎች ምክንያታዊ ናቸው። ሶቅራጥስ ምክንያታዊ ሰው ነበር።
ስለዚህ ሶቅራጢስ ፈላስፋ ነው ስንል ይህ ሊሆንም ላይሆንም ይችላል። የመሆንም ያለመሆን እድልም አለው። ሁለቱም ፕሪሚሶች ትሩ ሆነው ኮንክሉዥኑ ፎልስ ሊሆን ይችላል። ሁሉም ፈላስፎች ምክንያታዊ ናቸው ተባለ እንጂ ሁሉም ሰው ፈላስፋ ነው አልተባለም። ስለዚህ ምናልባት ሶቅራጢስ ምክንያታዊ ሰው ሆኖ ግን ፈላስፋ ላይሆን ይችላል። ሁሉም ፈላስፎች ምክንያታዊ መሆናቸው ለሶቅራጢስ ፈላስፋ ስለመሆን ዋስትና አይሰጥም፣ ግን ሊሆንም ይችላል። ስለዚህ ይህ ሁለተኛው ኤግዛምፕል ሁለቱም ፕሪሚሶች ትሩ ሆነው እንኳን ኮንክሉዥኑ ፎልስ የመሆን እድል ስላለው ኢንቫሊድ ዲዳክቲቭ አርጊውሜንት እንላለን። ቫሊዲቲ ኤንድ ትሩዝ ቫሊዩ in general, validity is not something that determined by actual truth or falsity of premise and conclusion. Rather, validity is determined by relationship between premise and conclusion. validity በትሩዝ እና ፎልሲቲ ትሩ በመሆን እና ፎልስ በመሆን ዲተርማይን አይሆንም። ዲተርማይን የሚሆነው በምንድን ነው? ሪሌሽንሽፕ ቢትዊን ፐርሚስ ኤንድ ኮንክሉዥን ነው። በኮንክሉዥን እና በፐርሚስ መካከል ባለው ሪሌሽንሽፕ ይደረጋል እንጂ በትሩ በመሆንና ፎልስ በመሆን ዲተርማይን። Nevertheless, there is one arrangement of truth and falsity in premise and conclusion that does determine the issue of validity. ቫሊዲቲን ዲተርማይን ሊያደርግ የሚችል አንድ አሬንጅሜንት አለ። ትሩዝ እና ፎልሲቲ ቫሊዲቲን ዲተርማይን ሊያደርግ የሚችልበት አንድ አሬንጅሜንት አለ። Any deductive argument having actually true premise and actually false conclusion is invalid. እሱም ምን አይነት ነው? የትኛውም አይነት ዲዳክቲቭ አርጊውሜንት ፐርሚሶቹ አክቹዋሊ ትሩ ሆነው ኮንክሉዥኑ ፎልስ የሚሆን ከሆነ ይህ ኦልዌይስ ኢንቫሊድ ነው። ስለዚህ በዚህ አሬንጅሜንት ቫሊዲቲ ዲተርማይን ይደረጋል ማለት ነው። ፐርሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ ከሆነ ያ አርጊውሜንት ኦልዌይስ ኢንቫሊድ ነው ማለት ነው። ስለዚህ በዚህ አሬንጅሜንት ቫሊዲቲ ዲተርማይን ይደረጋል። A deductive logic would be quite useless if it accepted as valid any inferential process by which a person could start with truth in the premise and arrive at falsity of conclusion. And ዲዳክቲቭ ሎጂክ ወይም ዲዳክቲቭ አርጊውሜንት ሰውየው ከእውነት ተነስቶ ወደ ውሸት የሚሄድ ከሆነ ጥቅም የሌለ ነው። በእውነት ተጀምሮ በውሸት የሚያልቅ ከሆነ ኢንቫሊድ ነው፣ አይጠቅምም፣ ዩዝሌስ ነው ማለት ነው። The relationship between validity and argument. The relationship between validity of argument and the truth and falsity of its premises and conclusion summarized as follows. በአርጉሜንት እና በአርጉሜንቶች ቫሊዲቲ እና በትሩዝ ቫሊው እንዲሁም በፐርሚስ እና በኮንክሉዥን መካከል ያለው ሪሌሽንሽፕ እዚህ በምታዩት ቴብል ሰመራይዝ ተደርጓል። እዚህ ቴብል ላይ 4 ፖሲቢሊቲዎች አሉ። የመጀመሪያው ፖሲቢሊቲ ምንድን ነው? ፐርሚስ ትሩ ከሆነና ኮንክሉዥን ትሩ ከሆነ ቫሊዲቲው ወይም ኢንቫሊድ ሊሆን ይችላል። ቫሊድም ኢንቫሊድም ሊሆን ይችላል። ይህ የመጀመሪያው ፖሲቢሊቲ ኢንቫሊድ ሊሆን የሚችልበት ምክንያት ቅድም ዲዳክቲቭ አርጊውሜንት ኢንቫሊድ ሊሆን የሚችልበትን 3 ኮንዲሽኖችን አይተናል። ከነዚያ ውስጥ አንዱ ምንድን ነው? ኢንፈረንሻል ሊንክ ቢትዊን ፐርሚስ ኤንድ ኮንክሉዥን ነው። በኮንክሉዥን እና በፐርሚስ መካከል ያለው ተያያዥነት ነው። ስለዚህ እነዚህ ፐርሚስ እና ኮንክሉዥን ሁለቱም ትሩ ሆነው እንኳን ኢንፈረንሻል ሊንክ በመካከላቸው ያለው ኢንፈረንሻል ሊንክ ዊክ ከሆነ ወይም ደካማ ከሆነ ኢንቫሊድ ሊሆን ይችላል። ስለዚህ ቫሊዲቲው ኢንቫሊድም ቫሊድም ሊሆን ይችላል ማለት ነው። ሁለተኛው ፐርሚስ ትሩ ሆኖ ኮንክሉዥን ፎልስ ከሆነ ይህ ኦልዌይስ ኢንቫሊድ ነው። ቅድምም አይተናል። አንድ አርጊውሜንት ላይ በትሩ ተነስተን በእውነት ተነስተን ከዛ ኮንክሉድ ስናደርግ ስናጠቃለው በውሸት ካጠቃለል ነው ያ ሙሉ አርጊውሜንታችን ኢንቫሊድ ነው ማለት ነው።
ሶስተኛው ደግሞ ፐርሚሱ ፎልስ ሆኖ ኮንክሉዥኑ ትሩ ከሆነ ቫሊዲቲው ቫሊድም ኢንቫሊድም ሊሆን ይችላል ማለት ነው። ይህ ሊሆን የሚችለው ፐርሚሱ ፎልስ ሆኖ ኮንክሉዥን ትሩ ከሆነ ቫሊድም ኢንቫሊድም ሊሆን ይችላል። አራተኛው ፐርሚስ ፎልስ ሆኖ ኮንክሉዥንም ፎልስ ከሆነ አሁንም ይሄም ቫሊድም ኢንቫሊድም ሊሆን ይችላል ማለት ነው። ሁሉም ከአራቱ ሶስቱ ፖሲቢሊቲዎች ቫሊዲቲያቸው ቫሊድም አንዱ ይህ ሁለተኛው ላይ ያለው ወይም በተለየ ከሌር በሰማያዊ ከሌር ያከበብኩላችሁ ኦልዌይስ ኢንቫሊድ ነው። ሴኮንድ ኮንዲሽን ብቻ ሴኮንድ ፖሲቢሊቲ ብቻ ኦልዌይስ ኢንቫሊድ ነው። ከዛ ውጭ ያሉት ፐርሚስ እና ኮንክሉዥን ትሩ ቢሆንም ፐርሚስ ፎልስ ሆኖ ኮንክሉዥን ትሩ ቢሆንም ፐርሚስም ኮንክሉዥንም ፎልስ ቢሆኑም ቫሊድም ኢንቫሊድም ሊሆን ይችላል ማለት ነው። ዲዳክሽን ኤንድ ሳውንድነስ ናው ኢት ኢዝ ታይም ቱ proceed to the next step, then evaluating factual claim of deductive arguments. Depending on their actual ability to accomplish their factual claims, deductive argument can be either sound or unsound. ባላቸው actual ability እና factual claims በእውነታ ላይ በመመስረታቸው እና ባላቸው በጥልቀታቸው በአክቹዋል ኤቢሊቲያቸው አይተን አርጊሜንቶችን ወይም ዲዳክቲቭ አርጊሜንቶችን በሁለት እንከፍላለን፣ ሳውንድ እና አንሳውንድ ብለን። ኢቫሉዌቲንግ ሳውንድኔስ ኢንቮልቭስ ቱ ስቴፕስ። አንድ ዲዳክቲቭ አርጊሜንት የአርጊሜንቱን ሳውንድኔስ ኢቫሉዌት ለማድረግ ወይም ለመገምገም ሁለት ስቴፖችን እንጠቀማለን። የመጀመሪያው ቼክ ፎር ቫሊዲቲ ኦፍ አርጊሜንትስ ኢፍ ዘ አርጊሜንት is found valid, then second check whether all premises are actually true. እዚህ በመጀመሪያ ቫሊዲቲውን ቼክ እናደርጋለን። ቫሊዲቲውን ቼክ ስናደርግ አርጊሜንቱ ቫሊድ ከሆነ ምን እናደርጋለን? ወደ ሁለተኛው ስቴፕ እንመጣለን። ሁለተኛው ስቴፕ ደግሞ ምንድን ነው? ሁሉም ፐርሚሶች ትሩ መሆናቸውን ቼክ ማድረግ ነው። ስለዚህ በእነዚህ ሁለት ስቴፖች ዲዳክቲቭ አርጊሜንቱ ቫሊድ ነው፣ ሳውንድ ነው፣ አንሳውንድ ነው የሚለውን እንለያለን ማለት ነው። የመጀመሪያ ምን ቼክ እናደርጋለን? ቫሊድ መሆኑን ቼክ እናደርጋለን። ቫሊድ ከሆነ ፐርሚሶቹ ሁሉም ፐርሚሶቹ ትሩ መሆናቸውን ቼክ እናደርጋለን። ይህን ሁለቱንም ኮንዲሽን የሚያሟላ ከሆነ ሳውንድ ነው ማለት ነው። አንዱን ከሁለቱም አንዱን ማያሟላ ከሆነ አንሳውንድ አርጊሜንት ነው ማለት ነው። እሺ ሳውንድ አርጊሜንት ኢዝ ዲዳክቲቭ አርጊሜንት ዛት ኢዝ ቫሊድ ኤንድ ሃዝ ኦል ትሩ ፐርሚስስ። ሳውንድ አርጊሜንት የምንለው ዲዳክቲቭ አርጊሜንት ሲሆን አርጊሜንቱ ቫሊድ የሆነና ሁሉም ፐርሚሶቹ ትሩ ናቸው፣ ትሩ የሆኑ ናቸው። እነዚህ ሁለቱም ኮንዲሽኖች ሊሟሉ ይገባል። ቦዝ ኮንዲሽንስ መስት ቢ ሜት ኦፍ an argument to be sound and but if either is missing an argument is unsound. ሁለቱንም ኮንዲሽኖች የሚያሟላ ከሆነ ያ አርጊሜንት ሳውንድ አርጊሜንት ይባላል። ነገር ግን አንዱን እንኳን ከላይ ከተቀመጡ ከሁለቱ ስቴፖች አንዱን ማያሟላ ከሆነም ያ አርጊሜንት አንሳውንድ አርጊሜንት ነው ማለት ነው። a deductive argument that doesn't actually accomplish its inferential claim that is not valid cannot be ሳውንድ ሪጋርድ አንድ ዲዳክቲቭ አርጊሜንት ኢንቫሊድ ከሆነ ያ አርጊሜንት ፐርሚሶቹ ትሩ ከሆኑም ሳውንድ አርጊሜንት መሆን አይችልም ማለት ነው። ምክንያቱም ሳውንድ ለመሆን ሁለቱንም ስቴፖች ማሟላት አለበት። ቫሊድ መሆን አለበት፣ ሁሉም ፐርሚሶች ትሩ መሆን አለባቸው። አንድ አርጊሜንት ቫሊድ ሆኖ ቢያንስ አንድ አርጊሜንቱ ፎልስ የሚሆን ከሆነ ያ አንሳውንድ ነው። ኢንቫሊድ ከሆነም አንሳውንድ ነው ማለት ነው። ሳውንድ አርጊሜንት ኢዝ ኢኳል ቱ ቫሊድ አርጊሜንት ፕላስ ኦል ትሩ ፐርሚስስ።
ሳውንድ አርጊውሜንት የምንለው ቫሊድ አርጊውሜንት እና ኦል ትሩ ፐርሚሶች አንድ ላይ ተደምረው ነው ማለት ነው። እሺ አንሳውንድ አርጊውሜንት ኢዝ ዲዳክቲቭ አርጊውሜንት ዛት ኢዝ ኤዘር ቫሊድ ዊዝ ዋን ኦር ሞር ፎልስ ፐርሚስስ ኦር ኢንቫሊድ ኦር ቦዝ። አንሳውንድ አርጊውሜንት የምንለው ዲዳክቲቭ አርጊውሜንት ሆኖ ቫሊድ ከሆነ ቫሊድ ሆኖ ከፐርሚሶቹ ቢያንስ አንዱ ፎልስ ከሆነ ወይም አርጊውሜንቱ ራሱ ኢንቫሊድ ከሆነ ወይም ሁለቱንም ከሆነ ፐርሚሶቹ ፎልስ ሆነው ከዚያም ደግሞ ኢንቫሊድም ከሆነም አንሳውንድ አርጊውሜንት እንላለን። ኢፍ ዋን ኦፍ ኦል ዚስ ኮንዲሽንስ ኦኬር ዘ አርጊውሜንት ኢዝ አንሳውንድ። ከነዚህ ከላይ ካልናቸው ኢንቫሊድ ከሆነ ፐርሚስ ፎልስ ከሆነ ወይም ሁለቱም ከሆነ አንዱን ከነዚህ አንዱን ኮንዲሽን የሚያሟላ ከሆነ የአርጊውሜንት አንሳውንድ አርጊውሜንት ነው ማለት ነው። አንሳውንድ አርጊውሜንት ኢዝ ኢኳል ቱ ኢንቫሊድ አርጊውሜንት ኦር ኤንድ ዋን ኦር ሞር ፎልስ ፐርሚስ። አንሳውንድ አርጊውሜንት ኢንቫሊድ አርጊውሜንት እና ወይም አንድ ወይም ከዚያ በላይ ፎልስ ፐርሚሶች ያሉበት ማለት ነው። እሺ አን አንሳውንድ አርጊውሜንት ፎልስ ኢንቱ ዋን ኦፍ ዘ ፎሎዊንግ ስሪ ካቴጎሪስ። አንሳውንድ አርጊውሜንት ከታች ካሉ ከሶስቱ ካቴጎሪዎች አንዱን ያሟላል። የመጀመሪያው ቫሊድ በት አትሊስት ዋን ፎልስ ፐርሚስስ። የመጀመሪያው ቫሊድ ሆኖ ነገር ግን ቢያንስ አንዱ ፐርሚስ ሆነ ያ አርጊውሜንት አንሳውንድ ነው ማለት ነው። ሁለተኛው ኢንቫሊድ ሆኖ ነገር ግን ሁሉም ፐርሚሶቹ ትሩ ቢሆኑ እንኳን አንሳውንድ አርጊውሜንት ነው። ሶስተኛው ኢንቫሊድ እና አንድ ኢንቫሊድ ሆኖ እናም ደግሞ ቢያንስ አንድ ፐርሚስ ፎልስ የሚሆን ከሆነ አሁንም ምንድነው አንሳውንድ አርጊውሜንት ነው ማለት ነው። ከነዚህ ሶስቱ አንዱን ኮንዲሽን ካየን ያ አርጊውሜንት ምንድነው ማለት ነው አንሳውንድ ነው ማለት ነው። እሺ ይህ እንዴት ዲዳክቲቭ አርጊውሜንትን ኢቫሉዌት እንደምናደርግ ነው እስካሁን ያየ ነው። አሁን ደግሞ ኢንዳክቲቭ አርጊውሜንቶችን እንዴት ኢቫሉዌት እንደምናደርግ እናያለን። ኢቫሉዌቲንግ ኢንዳክቲቭ አርጊውሜንትስ ስትሬንግዝ ትሩዝ ኤንድ ኮጀንሲ። ኢንዳክቲቭ አርጊውሜንቶችን እንዴት ኢቫሉዌት ማድረግ እንደምንችል እናያለን። Induction and strengths. As defined earlier, an inductive argument is one which the premise has claimed to support the conclusion in such a way that if premise is assumed true, it is improbable for the conclusion to be false. ከዚህ በፊት ዲፋይን እንዳደረግነው ኢንዳክቲቭ አርጊውሜንት ማለት ፐርሚሶቹ ትሩ ከሆኑ ኮንክሉዥኖቹ ፎልስ የመሆን እድል ያላቸው ግን እድሉ ጠባብ ይሆን። Initially, an inductive argument can be divided into two forms, strong and weak. በመጀመሪያ ኢንዳክቲቭ አርጊውሜንት በሁለት ይከፈላል። ስትሮንግ እና ዊክ ኢንዳክቲቭ አርጊውሜንት ብለን በሁለት እንከፍላለን። የመጀመሪያው ስትሮንግ አርጊውሜንት ነው። ስትሮንግ አርጊውሜንት ኢዝ አን አርጊውሜንት such that if the premises are assumed true, that is improbable for the conclusion to be false. ስትሮንግ አርጊውሜንት የምንለው ፐርሚሶቹ ትሩ ከሆኑ ኮንክሉዥኑ ፎልስ ላይሆን የሚችልበት እድል ሰፊ የሆነ ፎልስ የመሆን እድሉ የጠበበበት ማለት ነው። እንደዛ ሲሆን ስትሮንግ አርጊውሜንት እንላለን። if the premises are assumed true, then it is only highly probable to that conclusion is true. ፐርሚሶቹ ትሩ የሚሆኑ ከሆነ ኮንክሉዥኑ ትሩ የመሆን እድሉ በጣም ሰፊ ነው ማለት ነው። such arguments the conclusion follows probably from the premises. weak argument is an argument such that if the premises are assumed true, it is probable for the conclusion to be false. ዊክ አርጊውሜንት የምንለው ፐርሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ የመሆን እድሉ ሰፊ የሆነ ማለት ነው።
ፐርሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ የመሆን እድሉ ሰፊ የሆነ ከሆነ ያን ዊክ አርጊውሜንት እንላለን። ኢን ሰች አርጊውሜንት ዘ ኮንክሉዥን ዳዝንት ፎሎ ፕሮባብሊ ፍሮም ፐርሚስስ ኢቨን ዞ ክሌምድ ቱ። ሀሳባቸው አንድ ቢሆንም ኮንክሉዥኖቹ ከፐርሚሱ ስትሪክትሊ እየተከተሉ አይደሉም። ኢት ኢዝ ኖት ፕሮባብል ዛት ኢፍ ኢትስ ፐርሚስስ አር ትሩ ዘን ኢትስ ኮንክሉዥን ኢዝ ትሩ። ፐርሚሶቹ ትሩ ሆነው ኮንክሉዥኑ ትሩ የመሆን እድሉ ጠባብ ነው። ዊክ አርጊውሜንት እና ስትሮንግ አርጊውሜንትን ሊያስረዱ የሚችሉ ሁለት ኤግዛምፕሎችን እኔ ኤግዛምፕል 1 ዚስ ባሬል ኮንቴይንስ 100 apples 80 apples selected at random were found tasty therefore probably all 100 apples are tasty። ይህ ባርሜል 100 አፕሎችን ይዟል። ከ100 አፕሎቹ ራንደምሊ የተመረጡት 80ዎቹ አፕሎች ጣፋጭ ናቸው። ስለዚህ ፕሮባብሊ 100ም አፕሎች ጣፋጭ ናቸው ቢባል ይህ የመሆን እድሉ ሰፊ ነው ማለት ነው። ምክንያቱም ከ100 ውስጥ 80ው ጣፋጭ ነው ማለት ነው። አብዛኛው ትልቁ ፐርሰንቱ ጣፋጭ ስለሆነ 100ም ጣፋጭ የመሆናቸው እድል ሰፊ ነው ማለት ነው። ሁለተኛው ኤግዛምፕል ደግሞ this barrel contains 100 apples 3 apples selected at random were found tasty therefore probably all 100 apples are tasty። እዚህ ደግሞ ምንድነው የሚለው ይህ ባርሜል 100 አፕሎችን ይዟል። ከ100ዎቹ ውስጥ ራንደምሊ የተመረጡት 3ቱ ጣፋጭ ናቸው። ስለዚህ ምናልባት እዚህ ባርሜል ውስጥ ያለው 100ም አፕል ጣፋጭ ነው ይላል። ይህ የመሆን እድሉ ጠባብ ነው፣ ላይሆንም ይችላል። ምክንያቱም ከ100 ላይ 3ቱን ብቻ ነው ያየነው። ስለዚህ ምናልባት እንዲያጋጣሚ ሆኖ 3ቱ ጣፋጭ ሊሆን ይችላል። ይህ አራተኛውን ብናወጣ ጣፋጭ ያልሆነውን ልናገኝ እንችላለን። ስለዚህ ይህ ዊክ አርጊውሜንት ነው። የመጀመሪያው ግን 80ዎቹ ጣፋጭ ስለሆኑ 100ም ጣፋጭ ነው ስል 80 ከ100 እና 3 ከ100 ፕሮባቢሊቲው 80 ከ100 ሲሆን መሆን እድሉ ሰፊ ነው ማለት ነው። ይህ ግን 3ቱን ብቻ አይቶ ነው 100ን ዲሳይድ እያደረገ ያለው። ስለዚህ ሁለተኛው አርጊውሜንት ዊክ አርጊውሜንት ሲሆን የመጀመሪያው ስትሮንግ አርጊውሜንት ነው ማለት ነው። ስትሬንግዝ ኤንድ ትሩዝ ቫሊዩ ስትሬንግዝ ኤንድ ዊክነስ አር ዲተርማይንድ ባይ ዘ ሪሌሽንሽፕ ቢትዊን ፐርሚስ ኤንድ ኮንክሉዥን በት ኖት ባይ ዘ ትሩዝ ኤንድ ፎልሲቲ ኦፍ ፐርሚስስ ኤንድ ኮንክሉዥን። የኢንዳክቲቭ አርጊውሜንቶች ስትሬንግዝ እና ዊክኔሳቸው ስትሮንግ አርጊውሜንት መሆናቸው እና ዊክ አርጊውሜንት መሆናቸው የሚወሰነው በፐርሚስ እና በኮንክሉዥን መካከል ባለው ሪሌሽንሽፕ ነው እንጂ በትሩዝ እና ፎልሲቲ አይደለም። እውነት በመሆንና ውሸት በመሆን አይደለም። በት ኤኒ ኢንዳክቲቭ አርጊውሜንት ዊዝ ትሩ ፐርሚስ ኤንድ ፕሮባብሊ ፎልስ ኮንክሉዥን ኢዝ ኦልዌይስ ዊክ። ነገር ግን ኢንዳክቲቭ አርጊውሜንት ፐርሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ከሆነ ያ ኦልዌይስ ዊክ አርጊውሜንት ነው ማለት ነው። ፐርሚሶቹ ትሩ ሆኖ ኮንክሉዥኑ ፎልስ የሚሆን ከሆነ ያ ኢንዳክቲቭ አርጊውሜንት ኦልዌይስ ዊክ አርጊውሜንት ነው ማለት ነው። ዜርፎር ዊ ካን ሃቭ ዘ ፎሎዊንግ ቫራይቲ ኦፍ ፖሲብል ኮምቢኔሽን ዛት ሪቪል ዘ ኢንዳይሬክት ሪሌሽንሽፕ ቢትዊን ስትሬንግዝ ኤንድ ዊክነስ ኤንድ ትሩዝ ኦር ፎልሲቲ። ይህ ቴብል በትሩዝ እና በፎልሲቲ መካከል በትሩዝ ወይም ፎልሲቲ እና ስትሬንግዝ ኦር ዊክነስ መካከል ያለውን ዲተርሚኔሽን ኢንዳይሬክት ዲተርሚኔሽን ያስቀምጣል። እዚህም 4 ፖሲቢሊቲዎች አሉ። ከአራቱም የመጀመሪያው ፐርሚሶቹ ትሩ ሆነው ኮንክሉዥኑም ትሩ ከሆነ ስትሬንግዙ ስትሮንግ ኦር ዊክ ነው። ፐርሚሶቹ ትሩ ሆነው ኮንክሉዥኑም ትሩ ሆኖ ስትሬንግዙ ስትሮንግ ወይም ዊክ ሊሆን ይችላል። ይህ የሚወሰነው በምንድን ነው ማለት ነው? በፐርሚስ እና በኮንክሉዥን መካከል ባለው ሪሌሽንሽፕ ነው ማለት ነው። ሪሌሽንሽፓቸው በጣም ጥብቅ ከሆነ ስትሮንግ የመሆን እድል አላቸው። ዊክ ከሆነ ደግሞ ስትሬንግዙም ዊክ
የመሆን እድል አለው ማለት ነው። እሺ ሁለተኛው ደግሞ ፐርሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ ከሆነ የዚህ አርጊሜንት ስትሬንግዝ ኦልዌይስ ዊክ ነው ማለት ነው። ሶስተኛው ደግሞ ፐርሚሶቹ ፎልስ ሆነው ኮንክሉዥኑ ትሩ ከሆነ አሁንም ስትሬንግዙ የሚወሰነው በምንድን ነው ማለት ነው? በፐርሚስ እና ኮንክሉዥን መካከል ባለው ሪሌሽንሽፕ ወይም ኢንፈረንሻል ሊንክ ነው ማለት ነው። ስለዚህ ስትሮንግም ዊክም ሊሆን ይችላል ማለት ነው በዛ መሰረት። አራተኛው ፖሲቢሊቲ ፐርሚሶቹ ፎልስ ሆነው ኮንክሉዥኑ ትሩ የሚሆን ከሆነ አሁንም ስትሪንግዙ የሚወሰነው በምንድን ነው ማለት ነው? በኢንፈረንሻል ሊንክ ነው ማለት ነው። ስለዚህ በኢንፈረንሻል ሊንኩ ስትሮንግም ዊክም ሊሆን ይችላል ማለት ነው። እዚህ እንደምናየው በሰማያዊ ብቻ ነው ማለት ነው በትሩዝ ቫሊው ዲተርማይን ሊደረግ የሚችል ፖሲቢሊቲ ቱ ዲተርማይን ይደረጋል። ፐርሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ ከሆነ ያ ኦልዌይስ ዊክ አርጊሜንት ነው ማለት ነው። ስለዚህ ከዛ ከሁለተኛው ፖሲቢሊቲ ውጭ ያሉት ዲተርማይን የሚደረጉት በምንድን ነው ማለት ነው? በስትሪንግዝ በፐርሚስ እና በኮንክሉዥን መካከል ባለው ሪሌሽንሽፕ ነው ማለት ነው። ኖት ዛት ኦል ዘ አቦቭ ፖሲቢሊቲስ ኤክሴፕት ዘ ሴኮንድ ኬዝ አሎው ፎር ቦዝ ስትሮንግ ኤንድ ዊክ አርጊሜንት። ከላይ ካሉት ከሁለተኛው ፖሲቢሊቲ ውጭ ሁሉም ስትሮንግ አርጊሜንትም ዊክ አርጊሜንትም ሊሆኑ ይችላሉ። ዜን ዘ ሴኮንድ ኬዝ ዳዝ ናት አሎው ስትሮንግ አርጊሜንት። ሴኮንድ ኬዝ ስትሮንግ አርጊሜንት ሊሆን የሚችልበት እድል የለውም። ኤኒ አርጊሜንት ሃቪንግ ዚስ ኮምቢኔሽን ኢዝ ኔሴሰርሊ ዊክ። የትኛውም አይነት አርጊሜንት ፐርሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ከሆነ ያ ኦልዌይስ ዊክ አርጊሜንት ነው ማለት ነው። ፎር አን አርጊሜንት ቱ ቢ ስትሮንግ ኢዝ ኖት ኔሴሰሪ ዛት ኤዘር ፐርሚስስ ኦር ኮንክሉዥን ቱ ቢ ትሩ በት ሜርሊ ዛት ኢፍ ፐርሚስስ አስዩም ትሩ ኢት ኢዝ ኢምፕሮባብል ፎር ኮንክሉዥን ቢ ፎልስ። አንድን አርጊሜንት ስትሮንግ ነው ለማለት የግድ እንትኑ አርጊሜንቱ ፐርሚስ እና ኮንክሉዥኑ ትሩ መሆን የለበትም። ትሩም ቢሆን ፎልስም ቢሆን ችግር የለውም። ግን ችግር የሚያመጣው መች ነው? ነገር ግን ፐርሚሶቹ ትሩ ከሆኑ ኮንክሉዥኑ ፎልስ መሆን የለበትም። ፐርሚሶቹ ትሩ ከሆኑ ኮንክሉዥኑ ፎልስ መሆን የለበትም። ከዚያ ውጭ ሁለቱም አንድ ላይ ሊሆን ይችላል። ሁለቱም ፎልስ ቢሆኑ ወይም ሁለቱም ትሩ ቢሆኑ ችግር የለውም፣ ስትሮንግ መሆን ይችላል። ያ ዲተርማይን አያደርገውም። ግን ፐርሚሱ ትሩ ሆኖ ኮንክሉዥኑ ፎልስ የሚሆን ከሆነ ስትሮንግ ሊሆን አይችልም። ከዛ ውጭ ያለው ምንም አይነት አሬንጅሜንት ችግር የለውም ማለት። ስለዚህ የፐርሚስ ወይም የኮንክሉዥን ትሩ መሆን ስትሮንግ መሆንን ዲተርማይን አያደርግም። ኖ ኒድ ቱ ነው ዌዘር ዘ ፐርሚስ ኦፍ አን አርጊሜንት ኢዝ አክቹዋሊ ትሩ ቱ ዲተርማይን ስትሬንግዝ። ስትሬንግዝን ዲተርማይን ለማድረግ ፐርሚሱ ትሩ መሆን አለመሆኑን ማወቅ አይጠበቅብንም። ምክንያቱም እዚህ እንዳየነው ቱ ቴስት አርጊሜንት ቱ ቢ ስትሬንግዝ ዊ ኒድ ቱ ዱ ዘ ፎሎዊንግ ስቴፕስ። የአርጊሜንቶችን ስትሬንግዝ ቴስት ለማድረግ ከታች የተቀመጡትን ሁለት ስቴፖች እናያለን። እነሱ ምንድን ናቸው? አሲዩም ዘ ፐርሚስስ ትሩ፣ ፐርሚሶችን ትሩ ናቸው ብለን አሲዩም እናደርጋለን። እውነት ቢሆኑ ብለን በመጀመሪያ አሲዩም እናደርጋለን ማለት ነው። ሴከንድ ዜን ሲ ቴስት ዌዘር ዘ ኮንክሉዥን ፎሎውስ ሞር ኦር ሌስ ፕሮባብሊ ፍሮም ዘ ፐርሚስስ። ሁለተኛው ደግሞ ኮንክሉዥኑ አነሰን በዛም ከፐርሚስ ላይ የተነሳ ወይም ፐርሚስን ፎሎ ያደረገ ከፐርሚስ ላይ የተነሳ መሆኑን ቼክ እናደርጋለን ማለት ነው። እነዚህን ሁለቱንም አይተን ስትሪንግዙን ቴስት ማድረግ እንችላለን። ፐርሚሶቹ ትሩ ሆኖ ኮንክሉዥኑም ደግሞ ከፐርሚሶች ላይ የተነሳ ወይም በፐርሚሶች ላይ የተመሰረተ ከሆነ ስትሮንግ የመሆን ፕሮባቢሊቲ አለው ማለት ነው። ያ ካልሆነ ዊክ ወደ መሆን ይሄዳል ማለት ነው። ኢንዳክሽን ኤንድ ኮጀንሲ። ናው ኢት ኢዝ ታይም ቱ ኢቫሉዌቲንግ ዘ ፋክቹዋል ክሌም ኦፍ ኢንዳክቲቭ አርጊሜንትስ።
ዲፔንዲንግ ኦን ዜር አክቹዋል ኤቢሊቲ ኢንዳክቲቭ አርጊሜንትስ ካን ቢ ኤዘር ኮጀንት ኦር አንኮጀንት። በአክቹዋል ኤቢሊቲያቸው ላይ ተመስርተን በእውነት ባላቸው ኤቢሊቲ ላይ ተመስርተን ኢንዳክቲቭ አርጊሜንቶችን ኮጀንት ወይም አንኮጀንት ብለን ማለት እንችላለን። ኮጀንት አርጊሜንት ኢዝ አን ኢንዳክቲቭ አርጊሜንት ዛት ኢዝ ስትሮንግ ኤንድ ሃዝ ኦል ትሩ ፕሪሚስስ። ኮጀንት አርጊሜንት የምንለው አርጊሜንቱ ኢንዳክቲቭ ሆኖ ስትሮንግ አርጊሜንት የሆነና ሁሉም ፕሪሚሶቹ ትሩ የሆኑ ከሆነ ያ ኮጀንት አርጊሜንት ነው ማለት ነው። ኤኒ ኢንዳክቲቭ ኮጀንት አርጊሜንት ሃዝ ቱ ኢሴንሻል ፊቸርስ። የትኛውም አይነት ኢንዳክቲቭ ኮጀንት አርጊሜንት ሁለት አስፈላጊ ፊቸሮች አሉት ወይም ገጽታዎች አሉት። የመጀመሪያው ኢት ኢዝ ስትሮንግ። ኮጀንት አርጊሜንት ኦልዌይስ ስትሮንግ ነው። ሁለተኛው ኦል ኢትስ ፐርሚስስ አር ትሩ። የኮጀንት አርጊሜንት ሁሉም ፐርሚሶች ኦልዌይስ ትሩ ናቸው። ቦዝ ኮንዲሽንስ መስት ቢ ሜት ፎር አርጊሜንት ቱ ቢ ኮጀንት ቢካውዝ ዘ ኮንክሉዥን ኦፍ ኤኒ ኮጀንት አርጊሜንት ኢዝ ጂኑዊንሊ ሰፖርትድ ባይ ትሩ ፐርሚስስ ኢት ፎሎውስ ዛት ኮንክሉዥን ኢዝ ፕሮባብሊ ትሩ። የኮጀንት አርጊሜንት ፐርሚሶች እውነት መሆን አለባቸው። እንደዛ የሚሆን ከሆነ ኮንክሉዥኑ እውነት የመሆን እድሉ ሰፊ ይሆናል። ስለዚህ ኮጀንት አርጊሜንቶች ከላይ የተቀመጡትን ሁለቱንም ፊቸሮች የግድ ማሟላት አለባቸው። ኢፍ ዋን ኦፍ ዚስ ቱ ኮንዲሽንስ ኢዝ ሚስድ ዘ አርጊሜንት ውድ ቢ አንኮጀንት። ከላይ ካስቀመጥናቸው ከነዚህ ከሁለቱም ኮንዲሽኖች አንዱ ፌል የሚያደርግ ከሆነ ስትሮንግ የማይሆን ከሆነ ወይም ከፐርሚሶቹ አንዱ እንኳን ፎልስ የሚሆን ከሆነ ያ አርጊሜንት አንኮጀንት አርጊሜንት ይሆናል ማለት ነው። ኤኒ ኢንዳክቲቭ አርጊሜንት ዛት ኢዝ ኖት ስትሮንግ ካናት ቢ ኮጀንት ሪጋርድሌስ ኦፍ ትሩዝ ቫሊዩስ ኦፍ ኢትስ ፐርሚስ። ፐርሚሶቹ ትሩ ወይም ፎልስ መሆናቸውን ሳናይ ራሱ አርጊሜንቱ ስትሮንግ ካልሆነ ያ አርጊሜንት ኮጀንት መሆን አይችልም። ፐርሚሶቹ ትሩ ቢሆኑ እንኳን ያ አርጊሜንት ኮጀንት መሆን አይችልም። ኮጀንት አርጊሜንት ኢዝ ኢኳል ቱ ስትሮንግ አርጊሜንት ፕላስ ኦል ትሩ ፐርሚስስ። ኮጀንት አርጊሜንት ኦል ስትሮንግ አርጊሜንት እና ኦል ትሩ ፐርሚሶች ተደምረው ነው ማለት ነው። አንኮጀንት አርጊሜንት ኢዝ ኢንዳክቲቭ አርጊሜንት ዛት ኢዝ ኤዘር ስትሮንግ ዊዝ ዋን ኦር ሞር ፎልስ ፐርሚስስ ኦር ዊክ ኦር ቦዝ። አንኮጀንት አርጊሜንት የምንለው ኢንዳክቲቭ አርጊሜንት ሆኖ ስትሮንግ ሆኖ ከፐርሚሶቹ አንዱ ቢያንስ አንዱ ፎልስ የሆነ ወይም ዊክ አርጊሜንት የሆነ ካልሆነም ሁለቱንም የሆነ ማለት ነው። አንድ አርጊሜንት አንኮጀንት አርጊሜንት ነው የምንለው ዊክ ከሆነ እናም ወይም ከፐርሚሶቹ ቢያንስ አንዱ ፎልስ የሚሆን ከሆነም አንኮጀንት አርጊሜንት ነው ማለት ነው። አንድ አርጊሜንት አንድ ኢንዳክቲቭ አርጊሜንት አንኮጀንት ሊሆን የሚችልበት ስንት መንገድ አለ ማለት ነው? 3 መንገድ አለ። የመጀመሪያው አርጊሜንቱ ዊክ ከሆነ፣ ሁለተኛው አርጊሜንቱ ስትሮንግ ሆኖ ፐርሚሶቹ ፎልስ ሲሆኑ፣ ከፐርሚሶቹ ቢያንስ አንዱ ፎልስ ከሆነ አሁንም አንኮጀንት ነው ማለት ነው። ሶስተኛው ፕሮባቢሊቲ ደግሞ አርጊሜንቱ ዊክ ሆኖ ፐርሚሶቹም አሁንም ፎልስ የሚሆኑ ከሆነ ያም አንኮጀንት አርጊሜንት ነው ማለት ነው። ስለዚህ በእነዚህ 3 ኮንዲሽኖች አንድ ኢንዳክቲቭ አርጊሜንት አንኮጀንት አርጊሜንት ሊሆን ይችላል ማለት ነው። ቻፕተር 2 ይህንን ይመስል ነበር። በዚያው አጋጣሚ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮ ከተመቻችሁ ላይክ ማድረግም እንዳትረሱ። ቀጣይ በቻፕተር 3 የምንገናኝ ይሆናል። ቻፕተር 2 በዚሁ ጨርሰናል።